ስለዚህ እንደመጣሽ ምንም ተቀጥረሽ አልሰራሽም? ከዛ ሰደሊ ኢትዮጵያ ላይ አዲስ ሰቆቶ ቀረጥ ያ ፍሪ ነበር፣ ታክስ ፍሪ ነበር። ታክስ ተጀመረ። ያ ነገር ደከመኝ። ላይክ ደከመኝ ስልሽ በጣም ደከመኝ። ስራ ባትፈልጉም ኢንተርቪው አድርጎ ይባላል። ወደዚህ ስመጣ ቢዝነሱን ሳየው ኢትስ ላይክ ኢዚ ነው። አሁን አንድ ሰው ቢዝነስ የማይሰራበት ከሆነ ከፓርትነር ቪዛ ውጪ ሌላ ያለው አማራጭ ምንድነው? የስራ ዋናው እንትን ምንድን ነበር መሰለሽ? ላይክ ዝም ብሎ ማለፍ ነበር። ያ በጣም ዋጋ አስከፍሎኛል። አንቺ ጎልደን ቪዛ ያሰጠሽው ሴሌብሪቲ ያለ የኛ ሀገር ፕሮሰስ ያደርግሽለት አለ እንጥራው ይቻላል። ትልቁ ድሪም የነበረው መቀጠር ነው። ቶሎ ተመልሼ ኢትዮጵያ ሄጄ መጥቼ ላይክ ተቀጥሬ መስራት። የራስን ቢዝነስ ሴት ማድረግ ቀላል ነው። ያ በጣም ይዘ ነው። ራሴን ኮንትሮል ማድረግ አቃተኝ። በጣም ትልቅ ቻሌንጅ ነበርና አስታውሳለሁ። በገባው በሁለተኛ ቀን ሀበሻ ክላይንት መጣ። ኢንተረስትድ መሆን አለብሽ አንድን ስራ ስትሰሪ። ላይክ ፕሮዳክቱን በጣም ማወቅ ይኖርብሻል። ሁሉም ኤሚሬቶች ፍሪ ዞን አላቸው። ፍሪ ዞን አላቸው። ኦኬ። ስለዚህ ብዙ ፍሪ ዞን አለ። ዱባይ ራሱ 2 ፍሪ ዞን አለ። ሌላ የሚሰራው ስራ በጣም ከባድ ነው። ኢቨን ለኢትዮጵያ ነጋዴ ለማስረዳት ራሱ በዚህ ሙቀት ሰዓታችሁ በጣም ረጅም ነው። እንቅልፍ የለውም። የሚታደርበትም ሰፈር በጣም ከባድ ነው። ኢቨን ፖሊስ እና እንፈራ ነበረ። ሲንግል ኦነር ስትሆኚ ላይክ 100% የድርጅቱ ባለቤት አንቺ ነሽ። የኔ ድርጅት እየሰራ ነው። ሀበሻ ነሽ አለኝ። እንዴት አለኝ። በጣም ነበር ያዘንኩት። ላይክ ሀበሻ ዋይናት ማይሰራው እዚህ ጋር እና አልቅሻለሁ። የተለመደ ስላልሆነ አይመስልሽም? የተለመደን ብቻ ሳይሆን እኛም ለራሳችን ዜጋ ምን ሰጠው ላይክ ቦታ በጣም የወረደ ስለሆነም ጭምር ነው። የሚሆነው ቪዛ ወይም ደግሞ ተመራጭ የሚባለው ቪዛ የቱ ነው? ሰላም እንደምን አላችሁ? ከሰልማ ጋር ተጀምሯል። ዛሬ በአዲስ ክፍል በአዲስ እንግዳ አዲስ ሰው ይዘንላችሁ መተናል። የዛሬ እንግዳዬ ራሷን እንድታስተዋወቅ መጀመሪያ እድሉ ልስጣት። ሰላም እንዴት ናችሁ? ነጃት ወይም ጃስሚን እባላለሁ። በማን እንቀጥል ወሬውን? በተመቸሽ። አብዛኛው ህብረተሰብ የሚያውቀኝ በጃስሚን ነው ኢትዮጵያ ላይ። እዚህ ከመጣሁ በኋላ ደግሞ በነጃት ነው ማለት ነው። የመታወቂያ ስምሽ ግን ማለት? የፓስፖርት ስሜ ነጃት። እኔ መማቃት ግን በጃስሚን ነው። ስለዚህ ናጃትም ጃስሚንም እያልኩኝ እንቀጥላለሁ። እዚህ ድረስ ስለመጣሽ ደግሞ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እንዴት ነሽ? ደህና ነኝ። እንዴት ነሽ? ስራ ቆንጆ ነው። እንዴት እየሄደ ነው? ምንም አይልም። ወደ ሙቀት መግባትስ? ያ ትንሽ እሱ ያስቸግራል። ዘንድሮ የአፕሪል ሙቀት ሰላም ነው? ሰሞኑን አልፎ አልፎ ደስ አይልም። ያለው ኮንዲሽን ደስ አይልም። በጊዜ ነው የገባው? አዎ በጊዜ ነው። ያ ዘንድሮ ሙቀት በጊዜ ነው በጣም የጀመረው። እና ጃስሚን ማናት? እስኪ በሱን ጀምር። ጥሩ ጥያቄ ነው። ጃስሚን ያው ላይክ እዚህ ዩኤ ውስጥ ቢዝነስ ኮንሰልታንት ነኝ። አሁን ያለሁበት ኮንዲሽን ቢዝነስ ኮንሰልታንት ሆኜ ነው የምሰራው ማለት ነው። ከቢዝነስ ኮንሰልት ማድረግ ከመጀመርሽ በፊት እዚህ ሀገር እንደመጣሽ የመጀመሪያ ስራሽ ምን ነበረ? ዩኤ ስመጣ የመጀመሪያ ስራ የነበረው ላይክ መጀመሪያ የመጣሁት ለቫኬሽን ነበር። መጀመሪያ የመጣሽው ለቫኬሽን ነው? ያ መቼ ነበረ? አይ ቲንክ የዛሬ 6 አመት 7 አመት። ኦኬ። ሶ ለቫኬሽን ነበር የመጣሁት። ቫኬሽን በመጣሁበት ነው ያው ቢዝነስ እንደሚሰራ ሳቅ ወደ ቢዝነስ ወደዚህ የጀመርኩት ማለት ነው። ኦኬ። ከዛ አንዳንድ ቢዝነሶች መስራት ጀመርኩ ወደ ኢትዮጵያ። ሳትመለሺ በዛው ቀረሽ? ኖ ተመልሼ ሄድኩኝ። ያው አጠናሁኝ አንዳንድ ነገሮች። ሰደሊ ግን ተመለስኩኝ ማለት ነው። ተመልሼ የራሴን የሆኑ ቢዝነሶች ከዚህ እቃ ወደ ኢትዮጵያ ማስገባት ላይክ በተለያየ ወይ ማለት ነው። እንደዛ አይነት ቢዝነሶች ሰራ ነበረ። ስለዚህ እንደመጣሽ ምንም ተቀጥረሽ አልሰራሽም? እና መጀመሪያ እስኪ ስትሰሪ የነበረውን መጀመሪያ በቱሪስት ቪዛ መጣሽ? ያ ኦኬ። ቱሪስታችን ነበርሽ። ያ ከዛ በኋላ ግን ወደ ቢዝነሱ ለመግባት ስታስቢ እዚህ ሀገር ሳትኖሪ ወይም ደግሞ ተቀጥረሽ ሳትሰሪ ስትሬት ወደ ራስሽ ቢዝነስ እንድትገቢ እንዲህ በጣም በራስሽ መተማመን የቻልሽው እንዴት ነው? አክቹአሊ ኢትዮጵያ ያለሁም ላይክ ያጠናሁት ፋሽን ዲዛይን ነው እዛ ያለሁ ማለት ነው ኢትዮጵያ። ደን ከዛ በኋላ የራሴን ቢዝነስ ሰራ ነበር። እዛም ሆኜ ልብስ ምናምን የተለያዩ ነገሮችን አልባሳት ላይ ምናምን ሰራ ነበር።
ነገር ግን እዚህ ከመጣሁ በኋላ ኤሌክትሮኒክስ ነበር መስራት የጀመርኩት። ሶ ወደዚህ ስመጣ ቢዝነሱን ሳየው ኢትስ ላይክ ኢዚ ነው ሰዎች ጋር ሳይ ማለት ነው። ወዲያው ሞቲቬት አደረገኝ። ሰደሊ ተመለስኩና እነዛን ፕሮዳክቶች ከዚህ ወደ ኢትዮጵያ ማስገባት ጀመርኩ፣ ኤሌክትሮኒክሶች ማለት ነው። ያን ቢዝነስ ለረጅም ጊዜ ሰርቻለሁ። ለ3 አመት ምናምን ሰርቻለሁ። ኦኬ ለ3 አመት ቀጥታ የኤሌክትሮኒክስ ወደ ኢትዮጵያ ማስገባቱ ላይ ቆየሽ። ከዛ በኋላ ወደ የት ገባሽ? ከዛ ምንድን ነበረ መሰለሽ ላይክ ኢትዮጵያ የነበረው ላይክ ምን ልክበት ወይ የተለያየ ነበር እንደነገርኩሽ። ፕሮዳክቶቹን ላይክ በፓሴንጀር ሊሆን ይችላል በተለያየ ወዮች አሉት ኤኒሃው በነዛ ወዮች ነበር ምናስገባው ማለት ነው። ከዛ ሰደሊ ኢትዮጵያ ላይ አዲስ ህግ ወጥቶ ቀረጥ ፍሪ ነበር፣ ታክስ ፍሪ ነበረ። ታክስ ተጀመረ። እንደማይሆን ገባኝ። የብዙ ሰው ህይወት ነው የቀየረው እሱ ነገር። ያ ሶ ላይክ እንደዛ ሲሆን ምን ሆነ መሰለሽ አንዳንዴ ደግሞ አለ ላይክ ቢዝነስ ጌም ነው። ኦኬ ላይክ ዛሬ ታገኛለሽ፣ ነገ ያ ነገር ይጠፋል፣ ከነገ ወዲያ ደግሞ ታገኘዋለሽ። ሶ ጌም ሲሆን ምን ሆነ መሰለሽ ላይፍሽ አንዴ ይቀየራል፣ አንዴ ደግሞ ላይክ መልሶ ካላወቅሽበት ወይውን አንዴ ትመልሽበታለሽ፣ አንዴ ትሄጅበታለሽ። እና አንዳንዴ እቃዎች ከገቡ በኋላ ሰደሊ ዋጋ ይወርዳል ምናምን በጣም ብዙ ያውጣ ወረድ አለው የራስሽን ቢዝነስ ሰሪ። ያ ነገር ደከመኝ። ላይክ ደከመኝ ስልሽ በጣም ደከመኝ። የምፈልገውን ነገር አደረኩኝ። ያው በሰራሁት ልክ መሰረታዊ ነገር ምላቸውን ነገሮች አደረኩኝ። ከዛ ላስት ሚኒት ላይ የቀረጥ ሁኔታ በጣም ሲበስ አንድ ቀን ተቀምጬ ለምን ተቀጥሬ ያልሰራ የሚለውን ነገር አሰብኩኝ ማለት ነው። በግሉ የሚሰራ ሰው ነጻነት አለው አይደለ? ወደ መቀጠሩ እንድትገቢ ወይም ደግሞ እሱን እንድታስቢና ወደዚህ እንድትወስኝ ያደረገሽ ሞሜንቱ ምን ነበረ? ምንድነው መሰለሽ ላይክ አሁን ቢዝነሱን ስሰራው እንደነገርኩሽ የተለያዩ ወዮች አሉት። ላይክ የተለያዩ ፕሮዳክቶች ነው የምንሰራው። አንድ ፕሮዳክት ላይ ሊሚት ሆነ አይደለም። ኤሌክትሮኒክስ ልጅ ስልክ ሊሆን ይችላል፣ ላፕቶፕ ሊሆን ይችላል፣ ብቻ በጣም የተለያዩ ነገሮች ላይክ አንዳንዴ ሜሞሪ ትሰሪያለሽ፣ አንዳንዴ ፍላሽ ላይክ በጣም ብዙ አይተሞች ናቸው ኢቭን ከሄድሽ ማለት ነው። ሶ እነዛን ነገሮች እና ደግሞ እዚህ ሀገር እንደነገርኩሽ ለ3 አመት ሆኜ ነው የሰራሁትና 3 አመት ሙሉ ስንሰራ አይነበረ አካባቢያችን በደንብ አይነበረ። ሶ አብዛኛው ኢትዮጵያ የነበርኩበት ያው ዴራ ነበር እንደማንኛውም ሰው። ሶ እዛ አካባቢ ላይ ሰው ምንም አይነት ሂንት የለውም። ኢቭን ፖሊስ እና ይንፈራ ነበረ። ኮንፊደንስ አልነበረንም። ላይክ በቪዚት ቪዛ ነበር 3 አመት ሙሉ የኖር ነው ምናምን ገባሽ። እነዛን ነገሮች ሳያቸው በሆነ አጋጣሚ የሆነ ቦታ ሄድኩኝ ማለት ነው ዩኤ ውስጥ እዚህ እና ሲሄድ ላይክ ካምፓኒውን አየሁት። በጣም ነው የገረመኝ። ያንን ካየሁት በኋላ ትልቁ ድሪም የነበረው መቀጠር ነው። ቶሎ ተመልሼ ኢትዮጵያ ሄጄ መጥቼ ላይክ ተቀጥሬ መስራት፣ ከዛ እንደዛ አይነት ካምፓኒ እዚህ ክሬት ማድረግ ነበረ ማለት ነው። ሶ ሰደሊ ወደ ኢትዮጵያ ሄድኩኝ። ወደ ኢትዮጵያ ሙቭ አድርጌ ቢዝነስ ሊጀምር አሰብኩ እዛ። ኦኬ 3 አመት ሲሆነኝ ወደ ኢትዮጵያ ሄድኩኝ። ኢትዮጵያ ስቀመጥ ላይክ በጣም ዲፊካልት ነበር። ሶ ቢዝነስ ለመስራት ዲፊካልት ነበር። አንደኛ እንትኑ ተቀይሯል። እኔ በፊት ማቀው አይነት አሰራር አይደለም። ቢዝነሱም ተቀይሯል። ላይክ ኮኔክሽን በጣም ቀንሷል። ላይክ ሆልሴል ከሚሰሩ ሰዎች ጋር ነው የምሰራው። ሶ እንደማይሆን ገባኝ እና አንድ ጓደኛ ነበረችኝ። ጓደኛዬን አማከርኳት ደውዬ። ዱባይ ሄደን ሁለታችንም በቃ ላይክ 3 years ሰርተናል። የምንፈልገውን ነገር አግኝተናል። ግን ዳትማች ያው ምንፈልግበት ግብ ላይ አልደረስንም። ወይናተኛ ሄደን ስራ ማንሰራው እዛ ተቀጥረን አልኳት። አላመነችኝ። ማንም ሰው አላመነኝም ነበረ እና መጣሁኝ እዚህ። እስቲ የመጀመሪያው 3 አመት መቼም አብዛኞቻችን እናውቀዋለን። እንደዚህ ማንኛውም ሸቀጦችን ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ ኢቭን መኪናም ሊሆን ይችላል። ወደ ኢትዮጵያ የሚላኩ ነገሮችን የሚያንቀሳቅሱ ሰዎች አብዛኛዎቹ እንዳልሽው ዴራ ውስጥ ነው ያሉት። ሶ ዴራ ውስጥ መኖርና ደግሞ ይሄንን ስራ ስትሰሪ ከኢትዮጵያ ሎኬሽን ነው እንጂ የቀየርሽው አኗኗሩ አብዛኛው ነገር የምታገኙ ሰው አብረሽ የምትሰሪው ሰው ላይክ እንደ ኢትዮጵያ ነውና የውጭው አትሞስፌር ተቀጥሮ የመስራቱ
ኮሚትድ ሆኖ የመስራቱ ላይክ 9 to 5 ኮሚትድ ሆኖ የመስራቱ ፍላጎት ራሱ ይጠፋል አንዳንድ ጊዜ ፍሪደሙ ስለሚኖር ማለት ነው። ፍሪደም ስንል ግን ስራችሁ በጣም ከባድ ነው። ሌላ የሚሰራው ስራ በጣም ከባድ ነው። ኢቨን ለኢትዮጵያ ነጋዴ ለማስረዳት ራሱ በዚህ ሙቀት ሰዓታችሁ በጣም ረጅም ነው፣ እንቅልፍ የለውም፣ የሚታደርበትም ሰፈር በጣም ከባድ ነው። ያንን ኤክስፒሪየንስ አልፈሽ ወደ መቀጠር ለመግባት ስትወሰኝ ግን ያ ያሳለፍሽው ነገር አለ አይደለ? ኢንካሙም አይገናኝም። አሁን የወር ደመወዝተኛ ስትሆኝና ፋይናንሻል ፍሪደም ኖሮሽ የምታገኘው ነገር ይነስም ይብዛም የተወሰነ ጊዜ የተወሰነ ብር ስታገኚ ወደዚህ ለመቀየር በጣም ይከብዳል። አንቺ ያሳለፍሽው 3 አመት ምን ቢመስል ነው ወደዚህኛው እንድትቀይሪ ሀሳብ ያመጣሽው? ቱ ቢ ሆነስት 3 አመት እዚህ ስኖር ሌላ ሀገር የኖርኩ መስሎ አይታየኝም ነበር። ኢቭን ሌላ ሀገር መኖር ይውላ አይሰማኝም ነበርና በጣም ቻሌንጅ ፉል ነበረ። እና አብዛኞቹ የስራ ባልደረቦች የሚነግሩኝ ነበር በጣም ኬርለስ ነኝ ስልሽ something happen ካረገ በቃ የሆነ ነገር happen አድርጓል that's all over ሆኗል እዛ ጋር ሶ ሌላ ሶሉሽን ነው የምፈልገው እንጂ ዛሬ ታይሜን ስፔንድ ማድረግ አልፈልግም። የሆነ ፕሮዳክት ልከን ከጠፋ ጠፍቷል እና ለምንድነው ማትጨነቅ ይሉኛል። በጣም እኔ ደግሞ መጨነቅ አልወድም because already ሆኗል ምንም ማለት ሶሉሽን የለውም። ሶ ታይሜን ዛሬ ዌስት ማድረግ አልፈልግም ነበረ። ሰከንድሊ ደግሞ ምንድነው ቢዝነስ ያን ቢዝነስ ስንሰራ በጣም ቻሌንጅ ፉል ነበረ። ቻሌንጅ ፉል ስልሽ ከሰው ጋር መነጋገር ነበረው። መነጋገር አልችልም እኔ ላይክ ይሄ ኔጌቲቭ ነገር መነጋገር አልችልም ነበረ። ሶ የኔ የስራ ዋናው እንትን ምንድን ነበረ መሰለሽ ላይክ ዝም ብሎ ማለፍ ነበረ። ያ በጣም ዋጋ አስከፍሎኛል። ስለዚህ ያ ነገር ከኔ ጋር ቢዝነሱን ሰራዋለሁ ባይ ኤኒ ላይክ እና ኢትዮጵያ ደግሞ የሚቀበልልሽ ሰው በጣም ብዙ ቻሌንጅ አለው እንደነገርኩሽ። እዛ የሚቀበልልሽ ሰው ወሳኝ ነው። እዛ የራስሽ ሰው ያስፈልግሻል ምናምን። ያንን ሳይ አንድ ክላይንት ነበረች የምትመጣ እዚህ ሀገር ነዋሪ ናት፣ ጣሊያናዊ ናት እና ሁሌ እየመጣች ስለ ስራዋ ጠይቃታለሁ። በጣም ነበር የምጠይቃት። ሰው እሷ የምትኖርበት ኤሪያ እንግሊዞች ብቻ ነበሩ እዚህ ሀገር ላይ እና እንደማይገባ ወደዛ ምናምን ትነግረኛለች። በጣም ወዲያው ኢንትረስትድ ሆንኩኝ ማለት ነው። ሶ ሰከንድሊ መጥቼ በቃ እዚህ ሰደልኝ መስራት እንዳለብኝ ተቀጥሬ ማየት እንዳለብኝ ላይክ የተለያየ ሎኬሽን ላይ ሄጄ ማየት እንዳለብኝ የሀገር ወይዘሩ መልመድ እንዳለብኝ ሌላ ስራ መስራት እንደምችል ወይናት በፊት የራሴን ስራ መስራ ሰው ነበር ኢትዮጵያ ያለሁም እዚህም አሁንም ደግሞ እዚህ ሀገር ላይ ስለምንድነው ማልሰራው ስለሆነ ፕሮዳክት ካወቅሽ ያን ፕሮዳክት ይዘሽ መቅረብ ማለት እኮ ነው ላይክ ኢንትረስትድ ከሆንሽ ሶ እና እንደዛ ብዬ ነበር ወስኜ የመጣሁት። ግን ከባድ ነበር እንደዛ ብዬ ወስኜ ስመጣም አካባቢ ላይ ያልነበሩ ሰዎች በሙሉ አላመኑኝም። ለቤተሰቦቼ አልነገርኳቸውም ነበር ተቀጥሬ ልሰራ እንደመጣሁኝ። ጓደኞቼ ነበሩ ላይክ ቀልድ ነው የመሰላቸው። ሶ ሁሉም ይሉኝ የነበረው ሞር ዳን 1 month እንደማልሰራ ነበር። እኔም ደግሞ አታረጊም ነው ሰርቫይቭ አታረጊም ሳይሆን ላይክ የራሴን ቢዝነስ መስራት የለመድኩ ሰው ነኝ። ሶ እንዴት ነው ደሞዝተኛ ሆና መስራት የምችለው? ላይክ ታይሚንግ ሃውርስ አለሽ። ይሄኛው እንደፈለግሽ ነው። ትተኛለሽ፣ ትበያለሽ፣ ትጠጃለሽ፣ ላይክ ትሄጃለሽ ምናምን በፈለግ ሰዓት ትሰራለሽ፣ በፈለግ ሰዓት ትተኛለሽ ነው። ሶ ኤምፕሎይ ሆኖ መስራት በጣም ከባድ ነው። የእውነትም ቻሌንጅ ፉል ነው። እና ያንን አክሴፕት ማድረጉ አልመሰላቸውም አብዛኛው ሰው። እና ሲቪ ያሰራው ሰደል ሄጄ እንደመጣው ማለት ነው። ኢትዮጵያ ሄጄ ነበር ቫኬሽን ልክ ስመለስ ሲቪ ነው ያሰራሁት። ሴም ዴት ገብቼ ሲቪ ያሰራሁ ማታ። ኦኬ። እና ሲቪ እንጂ ከጓደኛዬ ጋር መዞር ጀመርኩ ማለት ነው። ሶ ፎር 15 days ምንም ያለ ማቋረጥ ሲቪ ድሮፕ አድርግ ነበር 15 ቀን። ኦኬ ያ ሶ በዛ 15 ቀን ውስጥ በእርግጠኝነት ከ7 ከ8 በላይ ኢንተርቪው አግኝቻለሁ። ዋው! የስራ አድቫንቴጅም አግኝቻለሁ። ኢምፐርሰን ነበር ይሄድ ሲቪ ድሮፕ የምታረጊው? ኢምፐርሰን ኢቨን ጉግል ላይ ሰርች እያደረኩ ነበር ማለቃቸው ኤሪያዎች። 3 አመት ስኖር ማለቃቸውን ኤሪያዎች ማለት ነው። ሶ ጉግል አደርጋለሁ፣ ሄዳለሁ፣ ሳምቲንግ ሞል ያለበት ሄዳለሁ ምናምን። ከዛ ራሴ ማየት ጀመርኩኝ ምን ያህል ቻሌንጅ ፉል እንደሆነ፣ የሞል ስራ መስራት እንደማልችል፣ ላይክ የምትቆሚበት አወርስ ረጅም እንደሆነ፣ ቻሌንጅ እንዳለው ምናምን። ከዛ ምንድነው ኢንትረስት የሚለውን ነገር ላይክ መፈለግ ጀመርኩ ማለት ነው። ምን ላይ ነው ኢንትረስት ልሆን የምችለው እኔ መስራት የምችለው ላይክ ብዬ አሰብኩኝ። ከዛ በኋላ ምንድነው ኦፊስ ስራዎች ላይ ፎከስ አረኩኝ ማለት ነው። እና ስራ አገኘው፣ የኦፊስ ስራ ኢንተርቪው ያለፍኩኝ፣ ነገ ጀምሮ ያሉኝ ማለት ነው።
ምን ይመስል ነበር ፊሊንጉ የመጀመሪያ ስራሽ? ኢንተርቪው የመጀመሪያ ላይክ ሌላ ኢንተርቪዎች አድርጌያለሁ እንደነገርኩሽ 7-8 ግን እነዚህ የመጨረሻ ሁለቱ ኢንተርቪዎች በጣም ከባድ ነበሩ። የኦፊስ ስራዎች ነበሩ። ሶ የመጀመሪያው ኢንተርቪው እንዴት ነበር መሰለሽ? ሄድኩኝ ሲቪ አሰርቼ ምናምን ሄድኩኝ እና ኢንተርቪው ስደረግ የሚጠይቁኝ ጥያቄውን እያወቅኩኝ መመለስ አልችልም ነበር። ላይክ ዲስ ማች ዲፊካልት ነበረ። ለምን? ጭንቀት ላይ ስለነበርሽ ነው? ስትረስ አለ። ኤክስፒሪየንስ የለኝም። ሰከንድሊ ደግሞ ከኢትዮጵያ ስመጣ ምንም ሰርቲፊኬት ይዤ አልመጣሁም ነበረ። ዳይሬክት መጣሁ። ሲቪን ክሬት አረኩኝ። ሲቪን ይዤ በተለያየ ላይክ ሲቪ ክሬት ያረኩት የተለያየ 3-4 ፊልድ ነበረ። እነዛን ሲቪ ድሮፕ ማድረግ ነው። ሶ ኢንተርቪው ስትጠሪ ኢቭን ስለ ካምፓኒዎቹ ሂንት አልነበረኝም። ነገር ግን አለፍኩኝ አጋጣሚ። ሶ ሰከንድ ዴይ ስራ እንድጀምር እና ትልቁ ክራይቴሪያቸው ኦፊስ ስለሆነ ሂል ጫማ መልበስ ግዴታ ነው። ኢትስ ሃይ ሂል ነው። ምን መስክ ላይ የተሰማራ መስሪያ ቤት ነበር? ኢትስ ላይክ አክቹዋሊ በጣም እርግጠኛ አይደለሁም ግን ኢትስ ላይክ ቢግ ካምፓኒ ነው። በጣም ሻርጃ ጫፍ ላይ ድንበር ላይ የነበረ ካምፓኒ ነውና ኢትስ ሻርጃ ሳይድ ነው ምናምን። ኢትስ ሶ ናይስ በጣም ላይክ ያምር ነበር። ደስ ይል ነበር እንትኑ ምናምን። ግን ማስብ የነበረው ዱባይ ለመስራት ነበር። ሻርጃ በመሆኑም ደስተኛ አልነበርሽም? ያ ቢኮዝ ላይክ ብሪጁን ተሻግሬ ነበርና ልክ ብሪጁን ያለፈው ነገር አልተመቸኝም ነበረ። ቢኮዝ ሻርጃ ሄጄ አላቅም፣ ኖሬ አላቅም። እዛ አካባቢ እንደ ነገሮች ነው። ከዱባይ ወጥቼ አላቅም። ሶ ሰከንድ መጥቼ አጋጣሚ የሆነ ሰው እኔ አሁን የምሰራበት የነበረ ካምፓኒ ማለት ነው እዛ ይሄዳል ለሆነ ጉዳይ እና ሲሄድ ኢንፎርሜሽን የሰጡ ሰዎች ኢሚግሬሽን ኤሪያ ስለሆነ ማንንም ይዘው መሄድ እንደሌለበት ኢትስ ላይክ ሴኪዩርድ ኤሪያ ነው። ሶ ማንንም ይዘህ እንዳትሄድ ሄድና ጉዳይን አስፈጽም ብለው ይልኩታል። እና የሚሄደው ሰው አብረን ሄድ ብዬ ስጠይቀው በፍጹም አለኝ ማለት ነው። እና ጠየቅኩት ደጋግሜ ቢኮዝ እኔ ኦፊሶች ላይ ፎከስ ማድረግ ጀምሬያለሁ ኦን ዳት ታይም። ሶ እና ምን ሄደው እንደዚህ ነው ኢትስ ሴኪዩርድ ምናምን ጀስት ሄልፕ ታደርግኛለሽ፣ ትራንስሌት ታደርግኛለሽ አለኝ ማለት ነው። ኦኬ ዳትስ ፋይን ብዬ አብሬው ሄድኩኝ። ነገ ስራ ልጀምር ነው። ሌላ ካምፓኒ ሀየር ተደረገ ምናምን ደስተኛ ያለ ገና ደስተኛ ነኝ በጣም። እና ድንገት ነው ሄድኩት። ሲሄድ የሱን ጉዳይ ላይክ ትራንስሌት ማድረግ የነበረው እኔ ነበርኩኝ ማለት ነው። ኦኬ ትራንስሌት አድርጌ ምናምን ስጨርስ ቫካንሲ እንዳላቸው ጠየቅኳቸው። ከዛ የሳኡዲ ዜጋ ነሽ ብሎ ጠየቁኝ። አይደለሁም ኢትዮጵያዊ ነኝ ያልኳቸውና ስራ እንደምፈልግ ነገርኳቸው። አላመኑኝም ኢትዮጵያዊ ነኝ ስላቸው። ላይክ በጣም ቢግ ዲል ነው የሆነው እዛ ጋር ኢትዮጵያዊ ነኝ ማለት። ኢትዮጵያዊ ላይክ ብዙ ጊዜ አያገኙም ይመስለኛል በዛ ሰዓት የዛሬ ላይክ 4 አመት ማለት ነው። እና ኢትዮጵያዊ ነኝ ያልኳቸው በጣም ገረማቸው ምናምን። ከዛ ኢንተርቪው አሁን ማድረግ እንደሚፈልጉና አሁን ሬዲ እንደሆንኩኝ ጠየቁኝ። ያ ሬዲ ነኝ ያልኳቸው። ነገር ግን ሲቪ እንደሌለኝ ዶክመንት እንደሌለኝ ነገርኳቸው። ኢትስ ፋይን ሞክርሻሉኝ። ቀልድ ነው የመሰለኝ። ሶ ማኔጅመንቱ ጋር ወሰደኝ። ማኔጀር ዋየኝ። ላይክ በጣም ብዙ ነበሩ በሰዓቱ እና ሁሉም ላይክ ቼክ አደረጉኝ ማለት ነው። በጣም ብዙ አይነት ኢንተርቪው ነበረው። ላይክ በአማርኛ ሁሉ ኢንተርቪው ነበረው። የመጨረሻው ኢንተርቪው የነበረው አማርኛ ሁላ ነበረው። ኦኬ በአማርኛ ኢንተርቪው ያደረጉኛል። ዴኖስ አንደርስታንድ ያደርጋሉ። ገባሽ? ኤኒ ላንጉዌጅ ስታወሪ አንደርስታንድ ያደርጋሉ። ላይክ አክሽንሽ ነው የሚያዩት። ኦኬ አማርኛ ተናጋሪ ኢንተርቪው አድራጊ አልነበረም? ግን አልነበረም። አንቺ ጥያቄ ጠይቂና በእንግሊዝኛ ኦር በአረብኛ ጠይቁኝና በአማርኛ መልሽልን በእንግሊዝኛ መልሽን ይሉሻል። ኦኬ አረብኛ ተናጋሪ ነበር አንቺ በወቅቱ? አንደርስታንድ አደርጋለሁ። ኦኬ ላይክ ትንሽ ነው እንጂ ተናጋሪ አይደለሁም። ግን በደንብ ሰማለሁ። ሰው ሪፕላይ ማድረግ እችላለሁ። እና ያንን መልስላቸው ነበረ። ከ50 ደቂቃ በላይ ተወያይተውበታል። አፍሪካዊ በመሆኔ ብቻ ማለት ነው በዛ ሰዓት። ሶ በዛ ሰዓት አንድ ፊሊፒን ነበረች አብራኝና ዶክመንትሽስ ምናምን አለች። ዶክመንት የለኝም እኔ ሲቪም የለኝም ዲግሪም የለኝም። ሰደሊ ነው የመጣሁት ኢንተርቪው ላይ። አይቀጥሩሽም ታይምሽን ወስታ ታርገዋለች። አይቀጥሩኝም ብዬ አሰብኩኝ። ነገር ግን ከነበርነው ከ10 እኔ ብቻ ነበርኩ የተቀጠርኩት። እድል ነው ድፍረት ነው ያለ አይ ዶንት ኖ ይመስለኛል። ላይክ ያ በኮንፊደንስ ነበር ሳወራ የነበረው። ኦኬ እና ምንድነው ቢሆንም ባይሆንም የምትይው ነገር አለ አይደል? ላይክ እና ደግሞ ለማየት ነበር የኔ ስራ አለኝ ቢዝነስ አለኝ እዛ ጋር። ሶ ያንዳንዱን ነገር ማየት ስለምፈልግ ነበር። ከቻልኩት ሄድበታለሁ ካልቻልኩት አልሄድም ብለሽ የምትሞክሪው ነገር አለ። ሶ እንደዛ ነበር። ለዛም ይመስለኛል። አዎ በዛ ላይ ደግሞ አንዳንድ ጊዜ ስራ ባትፈልጉም ኢንተርቪው አድርጎ ይባላል።
ምክንያቱም የኢንተርቪው ኤክስፒሪየንስ ይኖርሻል። አንቺ አሁን የዛኔ እዛ ጋር ስትደርሺ ቢያንስ 7-8 ኢንተርቪው አድርገሽ ነበር አይደል? እዛ ጋር ስትደርሺ? አዎ 7 አድርጌ ነበር። 8ኛ ነው የመጨረሻ ኢንተርቪው ነበር። እና ሀየር ተደረግሽ? ሴም ታይም ሀየር አረገኝ። ሰው ነገ መጥቼ ስራ እንድጀምር ነገረኝ። 2 ቦታ እሱም ነገ እንድመጣ ነው እና 1 ቀን ስጠኝ ሬዲ ሊሆን ስለው በፍጹም አለኝ። ነገ መጥተሽ እንድጀምር የምፈልገው አለኝ። እና ቤት ከገባው በኋላ በጣም ተጨነኩኝ። የትኛው ላይ ዲሳይድ ማድረግ እንዳለብኝ ማለት ነው። በብዙ አንግል አየሁት። ይሄንኛው ተመችቶኛል። ሎኬሽኑ ኤሪያው በጣም ኮምፎርት ዞን እንዳለው ይሰማኛል። ሰከንድሊ ደግሞ በጣም ብዙ የዚህ ሀገር ዜጎች ነበሩበት ይሄኛው ካምፓኒ ማለት ነው። ኦኬ ሰው ሳየው የሚመች አይነት ነገር አለው። ሰው የኢሚግሬሽን ስራ ነው የሚሰሩት፣ ላይክ የዲዲ ስራ ነው የሚሰሩት ምናምን፣ የሌበር ወርክ ነው የሚሰሩት። ሶ ኢትስ ላይክ ሰርቪስ ነው የሚሰጡት። ስለዚህ የሰርቪስ ስራ ደግሞ ኢትስ ለመንግስት እንደማገልገል ነው። ስለዚህ በየትኛውም ወይ ሳየው ይሄ ነው የሚሻለኝ ብዬ ወደዚህኛው ዲሳይድ አደረኩ ማለት ነው። ኦኬ ስራችሁ ምን ላይ የተመሰረተ ነበር? ምን ነበር የምታደርጊው? መጀመሪያ ስገባ ያሉኝ የነበረው ምንድን ነበረ? ከስተም ሰርቪስ ቴሌኮሙኒኬሽን አሲስታንት ነው ያሉኝ ማለት ነው። እና እሺ አልኳቸው። ግን ላይክ ሰከንድ ዴይ ሲሄድ የመጀመሪያ ቀን ሲሄድ ወደ ስራዬ ምንድን ያደረጉኝ ማርኬቲንግ እንድሰራ ውጭ ጋር። በጣም ቻሌንጅ አለው በነገራችን ላይ ላይክ እንደምታስቢ አይደለም። በጣም ቻሌንጅ አለው። በጣም ታለቅሻለሽ። በጣም ብዙ ነገር አለው። እልህ ያስይዝሻል ምናምን እና እነዛን ላይክ የተለያየ ናሽናሊቲ ነው ያለው። አንደኛ ካልቸራችን ራሱ የተለያየ ነበረ። ያን ካልቸር መልመድ በጣም ከባድ ነበረ። የኛ ያለባበስ ሁኔታ እኔም ለብሶ የነበረው በታይሙ ላይክ ሼፕ ቀሚስ ምናምን ነው። ዳትስ ላይክ በጣም ለኦፊስ ኤሪያ ላይ በፍጹም አይለበስም። ስፔሻሊ ገቨርንመንት ሰርቪስ የሚሰጥ ሰው ለብሶ የነበረው ላይክ ከላይ ላይክ ኒው ፋሽን የሚባሉ ኢትዮጵያ ላይ ፋሽን የሆኑ አለባበሶች ነበሩ። ከላይ ክሮፕ ትለብሻለሽ ምናምን። ሶ ለነሱ በጣም ስቴጂ በቃ ኤቭሪዴይ ኮምፕሌን አለ ማለት ነው ባለባበስሽ። ኦፊሻል ለመሆን በጣም ጊዜ ፈጅቶብኛል። ምክንያቱም የለመድኩት ያንን ስታይል ነው። የሚያዘንጥ የሚመስለኛ ነው። እዛ ኤሪያ ላይ ስቴጅ ደግሞ ኮምፎርት አይሰጥሽም። ኮምፎርት ዞንሽን ታጫለሽ። ያ በጣም ቻሌንጅ ፉል ነበረ። ሰከንድ ላይ ላይክ ዳይሬክትሊ ማርኬቲንግ ነው ያደረጉኝ ብዬሻለሁ። ማርኬቲንግ ላይ እነዚህ ኤክስፒሪየንስ ያላቸው ሰዎች ናቸው። እኔ ኤክስፒሪየንስ የለኝም። ሰው ረጅም ሰዓት ተቀምጬ እንደፈለኩ ራሴን አዝዤ የኖርኩ ሰው ነኝ። እዛ ጋር ስቴጅ ደግሞ ምንድነው መቀመጥ የለም፣ መቆም ይኖርብሻል። ያ በጣም ትልቅ ቻሌንጅ ነበረውና አስታውሳለሁ። በገባው በሁለተኛ ቀን ሀበሻ ክላይንት መጣ እና በጣም ነበር ደስ ያለኝ ሀበሻ ሳይ ማለት ነው። ቢኮዝ ሀበሻ አላየሁም። ሰከንድ ዴይ ሀበሻ አየሁኝ። በጣም ደስ ያለኝ then I got some like አገኘው አንድ ክላይንት ብለሽ ታስቢያለሽ። ሰላም አልኩት ሄጄ። እንግሊዘኛ ነበር የሚያወራው፣ አማርኛና እንግሊዘኛ ይቀላቀል ነበር የሚያወራውና ሰላም አልኩት። ለኤሪያው አዲስ እንደሆንኩኝ ያስታውቅ ነበር። ሰላም አልኩትና ምን ልርዳ ስለው ሀበሻ ነሽ አለኝ። እንዴት አለኝ። በጣም ነበር ያዘንኩት። ላይክ ሀበሻ ዋይናት ማይሰራው እዚህ ጋር እና አልቅሻለሁ። የተለመደ ስላልሆነ አይመስልሽም? የተለመደን ብቻ ሳይሆን እኛም ለራሳችን ዜጋ ምን ሰጠው ላይክ ቦታ በጣም የወረደ ስለሆነም ጭምር ነው የሚሰማኝ። እንደዛ ነው። አይ ዶንት ኖ ምንድነው ላይክ እዛ ጋር ሀበሻ ሲያይ ላይክ ፕራውድ ሊሆን ነው የሚገባ የነበረው። ሀበሻ ነሽ እንዴት ነው ያለኝ። ሰውና ሰርቪስ የምትፈልግ ከሆነ እንደዚህ ሄልፕ ላድርግ አዲስ ኤምፕሎይ ነኝ ብዬ ነገርኩት ማለት ነው። ይቅርታ ያንቺን እርዳታ አልፈልግም ነበር ያለኝ። እንዴ ከነሱ ጋር ላይክ ክላይንታቸው ነኝ፣ ሰው ያንቺን እርዳታ አልፈልግም አለኝ ማለት ነው። ኦኬ እና እንዳልኩሽ በጣም ቻሌንጅ ነበረው። ኦልሞስት በጣም ለአንድ ወር ምናምን አለቅስ ነበር። ኢትስ ኤቭሪቲንግ ኔጌቲቭሊ ነው የምታየው። ሶ ገቨርንመንት ሰርቪስ ደግሞ ሰሪ ምንድነው መሰለሽ፣ ማንም ሰው ኤክስፒሪየንስ የሚሰጥሽ ሰው የለም። ማንም ሰው ሲስተም አያሳይሽም። ሲስተም ጋር መጠጋታችም ለተወሰነ ወራት ትሬኒንግ አይሰጥሽ። you have to be በቃ like everything ግን አንቺ ነሽ ማወቅ ያለብሽ። by any means follow up አርገሽ ጉግልም አርገሽ something አርገሽ አንቺ ነሽ የምታውቂው። እና እዛ ጋር የነበረውን ኤምፕሎይ አንድ ጥያቄ ስጠይቂው ምንድነው ሰርቪስ መስጠት ውስጥ አንበበሽ ነኝ ነው የሚልሽ። ምንም አይነት ሌላ መልስ አልነበረ። በጣም ቻሌንጅ ፉል ነበረ።
ሶ ኤቭሪዴይ ቤት ገብቼ አለቅሳለሁና ጓደኛዬን ነገ አልሄድም እላታለሁ። በቃ ፕሊዝ ነገር ብቻ ሂጂ ትለኛለች። አረሰውም እና በስንት ጊዜ ለመድሽው? 2 ወር ምናምን እንደዛ ቻሌንጅ ነበረው። ኦኬ 2 ወር ነበረው። ከዛ የመጨረሻ 2 ወር ሲሆነኝ ላይክ ራሴን ኮንትሮል ማድረግ አቃተኝ። መውጣት እንደምፈልግ ምናምን ቀረሁኝ ማለት ነው። ህጉን ኢቭን አላውቀውም አልኩሽ። ሰከንድ 2ኛ ወሬ ላይ ሳለሪ እንደተቀበልኩኝ ቀረሁኝ። ሲደውልኝ አልመጣም አልኳቸው። ኮንትራክት ፈርመሽ? ኮንትራክት አልፈራ ላይክ የጊዜያዊ ኮንትራክት ነበረ። ቢኮዝ ላይክ ትሬኒንግ ፒሪየድ 6 months በቪዚት ቪዛ ነበር የምትሰሪው። ኦኬ ገና ፐርማነንት አልሆንሽም? ፐርማነንት አልሆንኩም። ላይክ እነሱ የሚሉሽ የኤክስፒሪየንስ ፔሪድ ነው። ኢቨን ፐርማነንት ብትሆኝ ትላልቅ ካምፓኒ ጋር ስቴጅ ምንድነው መሰለሽ ላይክ ኤክስፒሪየንስ ፔሪድ ብሎ ነው ትሬኒንግ ፔሪድ ብሎ ነው የሚቀጥሩሽ for 6 months። ኦኬ ፈርስት 6 months ትራያል ፔሪድ አለው። ትራያሉ ሲያልፍ ከዛ በኋላ ፐርማነንት ሆኛለሽ። ያ ቪዛሽን ኤክስቴንድ ያደርጉልሻል። ኤቭሪቲንግ ታገኛለሽ ምናምን that's all። ሳላሪሽን በእጅ ነው የሚሰጡሽ ምናምን ማለት ነው። ከዛ ደወሉልኝ። አንዴ እንድመለስ ጠየቁኝ። ተመለስኩኝና ስነግራቸው በቃ እኔ ኢንትረስትድ እንዳልሆንኩኝ ምንም ነገር ማወቅ እንዳልቻልኩኝ ዳትማች ምናምን ነገርኳቸው። ጂኤማችን ላይክ የሱ አሲስታንት እንደሆነና እሱን ፎሎ እንዳደርግ እና እሱ እንደሚረዳኝ ፕሮሚስ ገባል። ከዛ ከሱ ጋር ነበርኩ። ኦኬ አሲስታንት ሆንሽ ማለት ነው? ያ ከዛ በኋላ በጣም ኢዚ ነበር። ከዛ በኋላ እየቀለለ ሄደ። ያ እያንዳንዱ ነገር ያንቺ ኃላፊነት ነው። ስራ ይሰጥሻል፣ ዶክመንት ይሰጥሻል፣ ይሄን አድርጊ ይልሻል። ያን ነገር ለማድረግ ግዴታ ማንበብ ይኖርብሻል፣ ማየት ይኖርብሻል። ግዴታሽ ነው። ያንን ስራ መስራት አለብሽ። ላይክ ኃላፊሽ ነው። የሆነ ነገር ሰጠሽ ስራ። ስለዚህ ያን ነገር ፎሎ ሳደርገው ነው ማድረው ማለት ነው። the whole night ጎግል ሳደርግ አድራለሁ። the whole day ስጠይቅ እውላለሁ ማለት ነው። እና ሌላ ብራንቾች እየሄድኩኝ ጠይቅ ነበር ኢንፎርሜሽን። ኦኬ አሁን ስለዚህ የሁለተኛው ማርኬቲንግ ሰራሽ ወደ አሲስታንቱ መጣሽ ማለት ነው። ሁለቱን ከመጀመሪያ ከነበረሽ ስራ ጋር ኮምፔር ታደርጋቸው? ላይክ አሲስታንት ኮንኮ የመጀመሪያ ስራዬ ነው። ኢቭን እየሰራሁ አልኩሽ እንደምለቅ እርግጠኛ ነበርኩኝ። ግን ምንድነው የሚሰሩት? ላይክ በጣም ጠይቅ ነበር ራሴ። ምንድነው የሚሰሩት? ዲስማች ከስተመር ያላቸው ይሄን ያህል ህብረተሰብ የሚመጣው እና ደግሞ ምን እንዲ ቻሌንጅ ፉል የሆነው ለምንድነው የሚለው ነገር በጣም ለህያዘ ይመጣ ማለት ነው። ሰው ማወቅ እንዳለብኝ በደንብ ሊገባኝ ድረዳው እንደሚገባና የሱ አሲስታንት ኮንኩ በኋላ ሰደንሊ በጣም ኢንትረስትድ ሆንኩኝ። ኦኬ ሜቢ within 1 month everything አውቄያለሁ። የዛኔ ጊዜ ኖረሻ? ጊዜ ኖረኝ። ምንም አይነት ነገር የለም፣ ማርኬቲንግ የለም፣ ምንም ነገር ነቲንግ። ሰው ምንድነው ታርጊ ፎሎ አፕ ነው ታርጊ እሱ ሲያወራ አብረሽ ነው የምትሆኚው። ኤቭሪቲንግ ትሰሚያለሽ። እንዴት ነው ፕሮሲጀሩ፣ ምንድነው የሚያደርገው፣ ምን ሰርቪስ ነው የሚሰጡት፣ ለነማን ነው የሚሰጡት የሚለውን ታውቂያለሽ። ከዛ በ5ኛ ወሬ ሴልስ እንደሆነ ጠየቅኩት። ሴልስ ያ ምንድነው የምትሸጡት? ላይክ ቢዝነስ ኮንሰልታንት ማለት ነው። ኦኬ ያ ሴልስ ነው የሚባለው ቢዝነስ ኮንሰልታንት። እና ሶ ያንን ሪኩዌስት አረኩት። አልተቀበለኝም። ማርኬቲንግ 1 month እንደሰራ ጠይቀኝ። within 1 month የሰራሁት ማርኬቲንግ በጣም ትልቅ ነበረ እና አስደነገጣቸው። ወዲያው ሴልስ አረጉኝ ማለት ነው። ኦኬ የነበረኝ ሰለሪ በእጥፍ ነው የጨመረው። ወደ ሴልስ ስትገቢ ነው? ያ ኦኬ ላይክ ማርኬቲንግ ስጀምር በቃ ኮንፊደንሳቸው 100% ሆነ ማለት ነው እነሱ። ሶ እያንዳንዱ ሚቲንግ ላይ የሚናገረው የነበረው የሴልስ መሆን እንደምችል ላይክ ኤቭሪቲንግ ኢሹ ማድረግ እንደምችል እና በጣም ፈጣን እንደሆንኩ የነበረ። መስሪያ ቤታችሁ ምን ነበረ? ላይክ እኛ ምን ሰራው የነበረ የካምፓኒው ስም ነው። አይ ሚን ምን አይነት ሰርቪስ ነበር የምትሰጡት? እኛ የምንሰጠው ሙሉ የገቨርንመንት ሰርቪስ ነበረ። ኦኬ ላይክ ትሬድ ላይሰንስ ኢሹ ማድረግ፣ ቢዝነስ ሴታፕ ማድረግ ለሚፈልጉ ሰዎች ትሬድ ላይሰንስ ኢሹ እናደርጋለን። መኖሪያ ፍቃድ ለሚፈልጉ ሰዎች ሬዚደንት ቪዛ እንሰጣቸዋለን። ስፔሻሊ ሴሌብሪቲዎች ነበሩ፣ ጎልደን ቪዛ ለሴሌብሪቲዎች ኢሹ እናደርግ ነበረ። እና ኢትዮጵያ ሴሌብሪቲ እንደውም አልነበረም በዛ ወቅትና በጣም በቃ የሆነ ነገር ሳይ ቢዝነሱ ላይ ለምን ኢትዮጵያ እንደዛ ያደርግም የኔ እንትን የነበረው ወደ ራስሽ ዜጋ ነበረ። እና የሆነ ነገር ሳይ ሌላው ኢንቨስት ሲያደርግ ፕሮፊቱን ስታይ ምናምን ለምን ሀበሻ እንደዛ ያደርግም፣ ለምን የሀበሻ ላይ አልሰራም ምናምን የሚል ነገር ይኖራል።
አንቺ ጎልደን ቪዛ ያሰጠሽው ሴሌብሪቲ ያለ የኛ ሀገር ፕሮሰስ ያደረግሽለት አለ? እንጥራው ይቻላል። አርቲስት ነው የደበበ። ኦኬ። ቴድሮስ የሴባስቶፖል ባለቤት። ኦኬ። ለሱ ማሰጥቻለሁ። ሌላም ፕሮሰስ ላይ ያሉ አሁንም ሴሌብሪቲዎች አሉ ብዙ። ኦኬ። ለአንዳንድ ሴሌብሪቲዎችም ጀምሬላቸው ነበረ። ኢን ፕሮሰስ ነበረ። አሁን ያው እኔ ከዛ ወጥቻለሁ። ስለዚህ አይ ቲንክ ይጨርሱላቸዋል። ብዙ ሴሌብሪቲዎች አሉ። አንዳንዴ ምን አለ ሴሌብሪቲዎቹ ሲመጡ በጣም ኢት ዊል ቴክ ታይም 6 ወር ምናምን ይፈጅብናል አንድ ሴሌብሪቲ ጎልደን ቪዛ ለመስራት እና ክራይቴሪያውን አያውቁትም። እንዳልኩሽ ብዙ መረጃ የለም ሀበሻ ጋር እና ያንን ነገር ለመስራት በጣም ዋጋ መክፈል አለብሽ። ታይም ይወስዳል። ማስረዳት መቻል አለብሽ። በደንብ ማርኬቲንግ መስራት አለብሽ። ምንድን ነው ጎልደን ቪዛ? ኢትስ ላይክ ጎልደን ቪዛ በጣም ብዙ አይነት ጎልደን ቪዛ ነው ያለው። አንድ አይነት አይደለም። ኢንቨስተር ጎልደን ቪዛ አለ፣ ኢምፕሎይ ሆነ ጎልደን ቪዛ አለ፣ ሴሌብሪቲዎች አሉ። ኦኬ። የሴሌብሪቲ ጎልደን ቪዛ እንዴት መሰለሽ? አንድ ሴሌብሪቲ ወይም ደግሞ ታዋቂ ሰው ላይክ እውቅናው በግዴታ በዘፈን ሊሆን አይገባም። በአርት ውስጥ ብቻ ሊሆን አይገባም። ኢቭን በእምነት ደረጃ እውቅና ካለው የ10 አመት የዩኤ መኖሪያ ፍቃድ ማግኘት ይችላል። ኦኬ። እና እነዛን ክራይቴሪያዎች ዶክመንቴሽኖች መሟላት አለባቸው። ሞስት ኦፍ ደ ታይም ደግሞ የኢትዮጵያ ሴሌብሪቲ ስፔሻሊ አሁን እንዳልኩሽ በፊቶቹ ዶክመንቴሽን የላቸውም። ዴር ቬሪ ፌመስ ግን ፕሮፋይል የላቸውም፣ ዶክመንቴሽን የላቸውም። ሶ ኢት ዊል ቴክ ታይም የእነሱን ዶክመንት ኮሌክት ለማድረግ ፕሮፋይላቸውን ለመስራት 6 ወር ምናምን ይፈጅብናል። ሜጀር የሚባሉት ነገሮች ምንድን ናቸው ላይ የሚያስፈልጓቸው? ሜጀር ቲንጎቹ ምንድን ናቸው መሰለሽ? ሴሌብሪቲዎቹ ፎር ኤግዛምፕል ሴሌብሪቲው ሆኖ የወሰዳቸውን አዋርዶች ማቅረብ መቻል ይኖርበታል። የአዋርድ ሰርቲፊኬቶች ሊሆኑ ይችላሉ ሜጀር ቲንጎቹ። ሶ እያንዳንዱ ሴሌብሪቲ ያገኛል አይደለም። ሴሌብሪቲ ሆኖ የሚያገኙ አሉ። ላይክ ፌመስ መሆን መቻል አለበት። የሰራቸው ስራዎች መታየት መቻል አለባቸው። ምን ያህል ህብረተሰቡ ጋር እኛ ብቻ ሳይሆን እኛ ያንን ፕሮፋይል ሰርተን ስናስረክብ ገቨርንመንቱ ደግሞ ያጠናዋል። አጥንቶ ነው አፕሩቫል የሚሰጠን። ኦኬ። ከዛ በኋላ እነሱ ያለምንም ገንዘብ ዲፖዚት ያለምንም ፕሮፐርቲ ነው ጎልደን ቪዛ የሚያገኙት ማለት ነው። ሶ ያንን አድቫንቴጅ ብዙ ኢትዮጵያ ያልተጠቀመበት ያ በጣም ያናደኛል። ምክንያቱም ኢትስ ላይክ ቢግ ቻንስ ነው ፎር 10 years በጣም ብዙ አድቫንቴጅ አላቸው። ከዛ ካርድም ነበረ አዛድ ካርድ። ኦኬ። ለሴሌብሪቲዎች ማለት ነው። ስለዚህ እያንዳንዱ ግዢ ላይ ራሱ በፐርሰንቴጅ ቅናሽ ነበረ። ሾፒንጋቸው ላይ እዚህ ሀገር ላይ በሚያደርጉት እያንዳንዱ ሾፒንግ ላይ ቅናሽ ነበራቸው። አዌርነሱ ስለሌለ ነው የኛ ሴሌብሪቲዎች ያልተጠቀሙት ብለሽ ታስቢያለሽ? ስላልነበረ ነው። ቢኮዝ ሌሎቹ አሁን ኢንዲያን ብታይ ኢንዲያን በጣም በአለም ደረጃ ነው። ኢቨን ሶሻል ሚዲያ የሚጠቀሙ ሰዎች ላይክ ለበጎ ነገር የሚጠቀሙ ሰዎች ሶሻል ሚዲያን ኢንስታግራም ላይ ቲክታክ ላይ ምናምን የሚጠቀሙ ሰዎች ዩቲዩበሮች በጣም ብዙ ሰጥተናል። በጣም ትልቅ ላይክ ዩቲዩበር ሆኖ ምናምን ምንድነው ሰው የሚያስበው ላይክ ኢትስ ፍሪ ሰርቪስ ነው የሚፈልገው የኛ ህብረተሰብ ብዙ ጊዜ አድቫንቴጁን ያየው። ኦኬ። ፕሮሲጀሩ ላይ ያለውን ወጪዎች አይፈልግም ነው አይፈልገውም። ኦኬ። ፕሮሲጀሩ ላይ ያለውን ወጪ ደግሞ ካልከፈልሽ ገቨርንመንት አይሰጥሽም። ኦኬ። እስኪ ስለ ቪዛ ታይፖች እናውራ በዚሁ አያይዘን። አንድ ሰው እዚህ ሀገር እንግዲህ ገብቶ መኖር ከፈለገ ቪዛ የግድ ነው። ምን ያህል አይነት ታይፕ ኦፍ ቪዛዎች አሉ? ቪዛ የተለያየ አይነት ቪዛ አለ። ላይክ ፎር ኤግዛምፕል 3 አይነት ቪዛ አለ በትንሹ ፋሚሊን ሳንጨምር ማለት ነው። ፋሚሊ ጎልደን እነዚህ ላይክ ዲፔንደንት ከሆኑት ውጪ ዲፔንደንት ቪዛ አለ፣ ኢንቨስተር ቪዛ አለ፣ ኤምፕሎይመንት ቪዛ አለ፣ ፓርትነር ቪዛ አለ። እነዚህ አሉ ጎልደን ቪዛን ጨምሮ ማለት ነው። ሶ መልቲፕል ቪዚት ቪዛም አለ፣ ቪዚት ቪዛም አለ። ያው አሁን እኛ ሀገር የኛ ሀገርን ሰው ኑሮ የሚታወቅ ነው አይደለ? ስራውም አብዛኛው የሚታወቅ ነው። የሚሆነው ቪዛ ወይም ደግሞ ተመራጭ የሚባለው ቪዛ የቱ ነው? ተመራጭ የሚባለው ቪዛ ይኸውልሽ አሁን አንድ ሰው በተለያየ ወይ ነው አንቺ የምትመጪው። ፎር ኤግዛምፕል ኢንቨስት ለማድረግ የራስሽን ካምፓኒ ክሬት ለማድረግ ከሆነ እዚህ የምትመጪው ዳይሬክትሊ መውሰድ የሚኖርብሽ ኢንቨስተር ቪዛ ነው። ሰከንድሊ ደግሞ ፓርትነር ካለሽ ሁለታችሁ ሼር ካምፓኒ ከሆነ ሁለታችሁም ፓርትነር ቪዛ ነው የሚሆነው ቪዛችሁ ማለት ነው። ሶ ኢምፕሎይ ሆኖ የሚመጣው ሰውዬ ከኢምፕሎይመንት ቪዛ ውጪ ሌላ መውሰድ አይችልም። ያ ስለዚህ የፓርትነር ይሆናል ወይ ኢንቨስተር ይሆናል ወይ ደግሞ ኢምፕሎይ ሆኖ በሆነ ካምፓኒ ስር ይመጣል። ግን አብዛኛው ማህበረሰብ አሁን የምናየው እስኪ ቆይ ፍሪ ቪዛ የሚባል ነገር አለ? ፍሪ ቪዛ የሚባል ነገር የለም።
ምንድነው ፍሪ ቪዛ? አይ ዶንት ኖ ማህበረሰቡ ዘንድ ያለው ፍሪ ቪዛ የሚለው ነገር ምን አይነት ቪዛ ነው? ያ ሰው ፍሪ ቪዛ ብሎ የሚያስበው ምን አይነት ቪዛ እንደሆነ ታውቂያለሽ? ላይክ ኢምፕሎይመንት ቪዛ ነው፣ ፍሪላንስ ቪዛ ነው። ሶ በዚህ ሀገር ህግ ደግሞ የእውነት ለመናገር ፍሪላንስ ቪዛ መሸጥ አይፈቀድም። ላይክ ኢምፕሎይመንት ቪዛ መሸጥ አይፈቀድም። መንግስት ህጉ ምንድነው የሚለው? አንድ ካምፓኒ ሃየር ሲያደርግሽ ያን ቪዛ ፕሮቫይድ ማድረግ አለበት ነው። ገባሽ? ኤምፕሎይ ስትሆኚ ፕሮቫይድ ማድረግ አለበት። ሶ የዛ ካምፓኒ ኤምፕሎይ ከሆንሽ ብቻ ነው ያ ቪዛ ሊሰጥሽ የሚገባው። ፍሪ ቪዛ የሚባል ነገር የለም። ኢቨን ኢንቨስተሮች ሲወስዱ ትሬድ ላይሰንስ ላላቸው ነው። ኢትስ ዲፔንድስ ኦን ዘ ትሬድ ላይሰንስ ነው። ትሬድ ላይሰንሱን ሲከነስለው ቪዛውም አብሮ ይከነሰላል። ኢምፕሎይም ስራውን ሲለቅ ከአንድ ላይ ነው ቪዛው የሚከነሰለው። ሶ ፍሪ ቪዛ ብለን እንደውም አሁን ላይ ልንጠራ የምንችለው የሴሌብሪቲዎችን ጎልደን ቪዛ ብቻ ነው። ቢኮዝ ምንም ዲፔንድ የሚያደርጉት ነገር የለም። ሴሌብሪቲ ስለሆኑ ብቻ ነው ጎልደን ቪዛ የሚያገኙት። ኢቨን ፕሮፐርቲ ያላቸው ጎልደን ቪዛ ሰዎችን ካይሽ ፕሮፐርቲውን ከመሸጡ በፊት ቪዛውን መከንሰል አለበት። ኦኬ አብሮ ነው የሚያቆመው። ኦፍ ኮርስ አብሮ ነው የሚያቆመው። አዘርዋይስ ሌላ ፕሮፐርቲ ካለ ወደዛ ትራንስፈር ቪዛውን አድርጎ ነው ይሄን ፕሮፐርቲ መሸጥ ቢኖርበት። ሶ ኢቨን ጎልደን ቪዛ ቢሆንም መከንሰል ይኖርበታል ማለት ነው። አንድ ሰው እንዴት ነው ራሱን ስፖንሰር ማድረግ የሚችለው? ራሱን ስፖንሰር ማድረግ የሚችለው ማለት ላይክ አሁን ለምሳሌ እንዳልነው ኤምፕሎይመንት አሁን አብዛኛው ሰው ያለው ኤምፕሎይመንት ቪዛ ነው የሚገዛው አይደል? ኤምፕሎይመንት ቪዛ ገዝቶ ግን የዛ ካምፓኒ ኤምፕሎይ አይደለም። ሶ ኢን ጀነራል በተዘዋዋሪ መንገድ ያ ሰው ህጋዊ አይደለም ማለት ነው። የሆነ ጊዜ ላይ የሆነ ችግር ቢፈጠርና ለእስር እንኳን ቢደረግ ቀርቦ የሚጠይቅለት አሰሪ የለውም፣ ወይም ደግሞ እሱን ሪፕሬዘንት አድርጎ የሚቆም የሆነ ካምፓኒ የለም። የሆነ ፒአርኦ እንኳን አይመጣለትም። ያ ማለት የሆነ ጊዜ ላይ ችግር ቢፈጠር ያ ሰውዬ ብቻውን ነው፣ ኢሌጋል ነው። ግን ደግሞ የሆነ ካምፓኒ ስር ሳይሆን ራሱን በራሱ ስፖንሰር አድርጎ መኖር የሚችልበት ወይ አለ? የለም። ከሴሌብሪቲ ጎልደን ቪዛ ውጭ የለም እንዳልኩሽ ነው። ላይክ ወይ ትሬድ ላይሰንስ ኢሹ ማድረግ አለበት፣ ኢንቨስተር መሆን አለበት። አዘርዋይስ ኤምፕሎይ ከሆነ ባይሆን ኤምፕሎይ ከሆነ ኢቭን ባይፈቀድም አብዛኛው ህብረተሰብ የሚወስደው ኤምፕሎይመንት ቪዛ እንደነገርኩሽ። ነገር ግን ሁለት ኦፕሽን አለ። በፊት ፓርትነር ቪዛ ነበረ። ፓርትነር ቪዛ ተብሎ ኢቭን እሱ ዲፔንድስ ላይሰንስ አለው፣ ትሬድ ላይሰንስ አለው። ግን ላይሰንሱ የሚወጣው ቪዛ ለመሸጥ ኢሹ ብቻ ነበረ። ሶ ቪዛ ኢሹ ለማድረግ ብቻ ነበረ፣ ሎኬሽን የለውም። ሶ ሁለቱም ፐርሰን አንቺ ስመጪ ሌላኛው ፓርትነርሽም ክላይንት ሆኖ የሚመጣው ሁለታችሁ ተነግሯችሁ ነው አንድ ላይሰንስ ውስጥ የምትቀመጡት። ሶ አፍተር 1 year ኦር አፍተር 2 years ቪዛ ሲያልቅ ስመጪ ኦቨር ሲሆን ዳይሬክትሊ ካንስል ተደርጎ ሌላ ደግሞ ኢሹ ይደረግልሽ ነበር። አሁን ግን መንግስት አዲስ አሰራር አምጥቷል። እያንዳንዱ ሰው ፓርትነር ቪዛ ያለው ሰው ሎኬሽን ሊኖረው ይገባል። ቢዝነስ ሴታፕ ማድረግ ይኖርበታል። ኮርፖሬት ታክስ ሬጅስተር ማድረግ ይኖርበታል። የባንክ ስቴትመንት ማሳየት አለበት። በዛ መልኩ አዲስ አሰራር ስለመጣ ቆሟል ማለት ነው። እስኪ ያው ቪዛ ዳይሬክትሊ አሁን ከቢዝነሱ ጋር ስለሚገናኝ ከቢዝነስ ሴታፕ ጋር ስለሚገናኝ አንድ ሰው እዚህ ሀገር ቢዝነስ ሴታፕ ለማድረግ የሚያስፈልጉት ነገሮች ምንድን ናቸው? አንድ ሰው ቢዝነስ ሴታፕ ለማድረግ እዚህ ሲመጣ የመጀመሪያው ምንድነው ላይክ ቢዝነስ ሴታፕ የሚያደርግበትን ሲቲ ማወቅ፣ የትኛው ኤምሬት ነው ላይክ ሴታፕ ማድረግ ያለብኝ። ፎር ኤግዛምፕል ዱባይ ባደርግና አቡዳቢ ባደርግ ምንድነው ልዩነቱ? ብዙ ጊዜ ሰው የሚያየው ኮስቱ ነው። ኮስቱ ላይ ብቻ ሳይሆን ፎከስ ማድረግ ያለብሽ ላይክ የዱባይና የአቡዳቢ ልዩነት ምንድን ነው? አብዛኛው ህብረተሰብ ለምንድነው ዱባይ ላይ ኢንቨስት የሚያደርገው? ሶ አብዛኛው ህብረተሰብ ለምንድነው ሻርጃ የሚሄደው? ፎር ኤግዛምፕል ሻርጃ ኢንቨስት ያደረገ ሰውና ዱባይ ኢንቨስት ያደረገ ሰው ፕሮፊቱ አንድ ሊሆን አይችልም። ኢንቨስት የምታደርጊው ሻርጃ ላይ ለስ ነው፣ ዱባይ ላይ ኢንቨስት የምታደርጊው ሞር ነው። ነገር ግን ምን አለ ዱባይ ላይ ኢንቨስት ታደርጊ ኢትስ ላይክ ኢንቨስተር የዓለም ኢንቨስተር በሙሉ የሚመጣው ዱባይ ላይ ነው። ቪዚተር ሁሉ የሚመጣው ዱባይ ላይ ነው። ሶ ኢቭን ሻርጃ፣ አቡዳቢ ኤኒዌር ያለ ሰው ሆል ዴይ መጥቶ ሰርቶ የሚሄደው ዱባይ ነው። ስለዚህ አብዛኛውን ፕሮዳክት የሚጠቀመው ከዱባይ ነው ማለት ነው። ቢዝነሱን ፎሎ የሚያደርገው ዱባይ መጥቶ ነው። ሶ ፕሮፊቱ የዱባይ ነው ማለት ነው። ኦኬ። ስለዚህ መጀመሪያ የሚሆነው የኢንቨስት የሚያደርግበትን ኤምሬት መምረጥ ነው። ኦኬ። ሰከንድሊ ደግሞ ላይክ ምን አይነት አክቲቪቲ እንደሚሰራ ማወቅ መቻል አለበት። አብዛኛው ሰው ገንዘብ ይዞ ይመጣል፣ ምን እንደሚሰራ አያውቅም። አንቺ ኮንሰልት እንድታረጊ ነው የሚፈልገው። ኢቨን አንቺ ኮንሰልት ለማድረግ ምን ላይ ኢንተረስትድ ነው ይሄ ሹድ ነው ያን ማወቅ አለበት። ባክግራውንዱ ማወቅ አለብሽ። ከየት ነው የመጣው ይሄ ሰውዬ? ምን አይነት ቢዝነስ ሰራ ነበረ? ኢምፕሎይ ከነበረ ፋሚሊ ወር የቤተሰብ አካሉ ኢንቨስትመንት ላይ ነበረ ወይ? ወይም ደግሞ ምን አይነት ኢንቨስትመንትን ያውቅ ነበረ በፊት? ላይክ አካባቢሽ ላይ የምታየው ነገር አለ። ኢንተረስትድ መሆን አለብሽ። አንድን ስራ ስትሰሪ ላይክ ፕሮዳክቱን በጣም ማወቅ ይኖርብሻል። ስለ ፕሮዳክቱ ማወቅ ይኖርብሻል። ልታምኝበት ይገባል። አንቺ ፕሮዳክቱን ለማስተዋወቅ ያን ፕሮዳክት ማመን መቻል አለብሽ፣ ማወቅ አለብሽ፣ እርግጠኛ መሆን አለብሽ። ምክንያቱም ይዘሽ የምትወጪው ፕሮዳክት ማለት አንቺ ማንነትሽ የሚገልጽ ፕሮዳክት ማለት ነው።
ሶ ያን ፕሮዳክት በደንብ ማወቅ አለበት ስለሚሰራው ስራ ቢዝነሱን ማለት ነው ምን አይነት ቢዝነስ መስራት እንደሚፈልግ ሰው የሚሰራውን ሳይሆን እኔ ምን ላይ ኢንትረስትድ ነኝ የሚለው ነው ማወቅ ያለበት ሶ ምን ልስራ ብሎ መምጣት ሳይሆን እኔ እንደዚህ የቢዝነስ አይዲያ አለኝ ሶ እናንተ ደግሞ ሞሮፍ ምን ጋይድ ታደርጉኛላችሁ ብሎ ነው መምጣት የሚኖርበት ኦኬ ሰርድሊ ደግሞ ያው ኮስቱን ክፍያውንና ሎኬሽኑን እንዳልኩሽ መምረጥ ይኖርበታል ከዛ በኋላ ፓስፖርት ቫሊድ የሆነ ፓስፖርት ኢሜይልና ስልክ ቁጥር ነው የሚያስፈልገው ኢቭን ኢሜይልና ስልክ ቁጥር ባይኖረውም አፍተር ሰም ታይም እንቀይርለታለን በእኛ ሲስተም እንሰራለትና ከሆነ ጊዜ በኋላ ይቀይርለታል ኦኬ ስለዚህ የሆነ ቦታ ላይ ሎኬሽን መምረጥ አለበት ካፒታል ያስፈልገዋል ለሚሰራበት ካፒታል የሚያስፈልገው ለሚገዛው ፕሮዳክት ነው ኦኬ እና ለላይሰንሱ ኢሹ ለሚያደርግበት ፕሮሰስ ለሚያደርግበት ነው አዘርዋይስ የሚያሳየው ካፒታል ወር የሚያስቀምጠው ምንም አይነት ካፒታል የለም ኦኬ እናንተስ እዚህ ኮንሰልት ስታደርጉት የሚኖረው ፊ አለ ኦፍ ኮርስ ያ በትንሹ ምን ያህል ያስፈልገው አንድ ሰው ትሬድ ላይሰንስ ለማውጣት ሬጅስትሬሽኑን ለመጨረስ ምናምን እነዚህ ነገሮች በአጠቃላይ ምን ያህል ኮስት ያደርጋሉ ኢትስ ላይክ ዲፔንድስ ነው የሁሉም ኤምሬት ኮስት የተለያየ ነው በጣም ልዩነት አለው አሁን እና ደግሞ እንዳልኩሽ እንደ አክቲቪቲ ነው አንዳንድ አክቲቪቲዎች አፕሩቫል ይፈልጋል የአፕሩቫሉ ራሱ የተለያየ ኮስት አለው ኦኬ እና ላይሰንስ ፊን እንደዚህ ነው ማለት አፕሮክሲሜት አማውንቱን እኛ መናገር የምንችለው ኤኒ ገቨርንመንት ሴክተር ሄደሽ ብትጠይቂያቸው አፕሮክሲሜት አማውንቱ ነው እንጂ ኤግዛክት አማውንቱን ሲስተም ነው የሚሰጠን ኦኬ ዊ ዶንት ኖ ግን አፕሮክሲሜት አማውንቱን ነግርሻለን ፎር ኤግዛምፕል ፉድ ስታፍ ትሬዲንግ ምትወስጂ ከሆነ እንግሊዝኛ ስም ከሆነ ካምፓኒው ከ14 እስከ እንደዚህ ከ12 እስከ 14 ምናምን ያለን ነግርሻለን አፕሮክሲሜት አማውንት ቢትዊን ደስ ነው የሚሆነው ማለት ነው ነገር ግን ህጉም አይፈቅድም ኤግዛክት አማውንቱ መናገር ቢኮዝ ዊ ዶንት ኖ ሲስተም ነው አልኩሽ እንደ ሎኬሽኑ ስፋት እንደ ኢጃሪው ስፋት ነው የሚመጣው ላይክ እንደ ፓርትነሮቹ ፎር ኤግዛምፕል ሲንግል ኦነር ስቶኝና ሁለት ስቶኝ የ1,000 ድርሃም ልዩነት አለው ቮቸሩ ላይ እንደዚህ አይነት ነገሮች አሉ አሁን ለኛ ዜጋ የሚመከረው ኤምሬቴቱ ነው ምን አለ መሰልሽ ሬዚደንስ ሆኖ ፎር ኤግዛምፕል ሃውስ ዋይፍ ከሆነች ፋሚሊ ያላት ሰውና ባሏ እየሰራ የሚመጣ ከሆነ ቤት ከምትውል የትኛው ኤምሬት ያለችበት አካባቢ ላይ ኢንቨስት ማድረግ ትችላለች ነገር ግን አብዛኛው የሚመረጠው የሚመከረው ለየትኛውም ዜጋ ዱባይ ነው ኦኬ አልኩሽ ነዋሪ ከሆንሽና የሪያሽ ላይ መሰሪው ትንሽ ቢዝነሶች ከሆነ ኢትስ ፋይን ያለሽበት አካባቢ ላይ አዘርዋይስ ኤምሬት ዱባይ ነው ኦኬ ስቲውን የቢዝነስ ሴታፑን አይተናል አይደለ ቢዝነስ ሴታፕ አሁን እነዚህ ነገራቶች ይሄን ያህል ሲምፕል ከሆነ ቢዝነስ ሴታፕ እና ቪዛን የሚያገናኘው ነገር ምንድነው ቴንክ ዩ ቢዝነስ ሴታፕ እና ቪዛን የሚያገናኘው ነገር ምንድነው መሰለሽ አንድ ሰው ላይክ ቢዝነስ ሴታፕ አደረግሽ ፎር ኤግዛምፕል በነገራችን ላይ ቢዝነስ ሴታፕ ለማድረግ ግዴታ ውስጥ መኖር አይጠበቅብሽ አውትሳይድ ሆነሽም ቢዝነስሽን ሴታፕ ማድረግ እንችላለን አንቺ ያልኩሽን ክራይቴሪያዎች የምታሟይ ከሆነ የምታውቂያቸው ከሆነ እዚህ መቀመጥ አይጠበቅብሽም ኮስችን ሴቭ ማድረግ ትችያለሽ ግን ሰከንድሊ ምንድነው መሰለሽ ቢዝነስ ሴታፕ ካረግሽ በኋላ የካምፓኒ ኦነር ከሆንሽ በኋላ ቪዛ ከሌለሽ ኢሹ ካላረግሽ ምንም አይነት ሰርቪስ ማግኘታችን ሌበር ለምሳሌ መጠቀማችን ኤምፕሎይ ማለት ነው ሌበር ፋይልሽን መክፈታችን ባንክ መጠቀማችን ኢቭን ላይሰንስሽን በተመለከተ ምንም ነገር ማድረጋችን ቪዛ ግዴታ ያስፈልግሻል ሬዚደንስ ቪዛ ማለት ነው ኦኬ ስለዚህ ቢዝነስ ሴታፕ ስናደርግ የግድ እዚህ ሀገር መኖር አይጠበቅብንም ቪዛም የለንም ገና ያ ኦኬ ቢዝነሱን ሴት ካደረግን በኋላ ነው ቪዛ የሚኖረን ያ ኦኬ ላይሰንስ ኢሹ ከሆነ በኋላ የላይሰንስ ፕሮሰስ ሲያልቅ ነው ስታብሊሽመንት ካርድሽን ኢሹ አድርገን ከዛ በኋላ አውትሳይድ ከሆንሽ ላይሰንስሽን ኢሹ አድርገን ስንጨርስ ብዙዎቹ አሁን ላይክ የሆቴል የተለያዩ ወጪዎች እንዳይኖርባቸው የሚያውቁ ሰዎች ተነጋግረው መጀመሪያ ፎሎ አድርገው ምናምን ኮቴሽን ወስደው የሚሄዱ ሰዎች አውትሳይድ ሆነው የሚሰራላቸው ለእኛ ፒኦኤ ይሰጡናል እኛ በዛ ፒኦኤ መሰረት ላይሰንሳቸውን ኢሹ እናደርጋለን ማለት ነው ኦኬ ፒኦኤ ስንል ፓወር ኦፍ አቶርኒ ወይም ውክልና ማለት ነው እናንተ ውክልና ይሰጡና ላይሰንሳቸውን ኢሹ ከዛ በኋላ ላይሰንሳቸው ኢሹ ተደርጎ በዛ ላይ አንደር ዳት ላይሰንስ ቪዛ ወጥቶላቸው ይመጣሉ አውትሳይድ ሆኖ ቪዛው ያወጣ ላይሰንሱ ኢሹ የላይሰንሱ ዴት ላይ ፎር ኤግዛምፕል 4 days 3 days 5 days አለ አይደል ያን ዴት ሴቭ ያደርጉታል ሆቴል የሚከፍሉትን ለምግብ ለተለያዩ ወጪ የሚያወጡትን ማለት ነው ሶ ሰደሊ ላይሰንሱን ኢሹ አድርገን ስንጨርስ ስፔሻሊ ኤክስተርናል አፕሩቫል የሚፈልጉ ላይሰንሶች ከሆኑ ዴት ታይም ሊወስዱ ይችላሉ ኦኬ ሶ ያን ጨርሰን እነሱ በቪዚት ቪዛ ልክላቸዋለን ይገባሉ ሴም ዴት ቪዛቸውን እናወጣለን ስታተሳቸውን እንቀይራለን ሜዲካል within 3 days እንጨርስላቸዋለን የቀረው ፕሮሰስ or 4 days ኦኬ ለእናንተ ፒኦኤ ሰጥተው ቢሄዱ ሴቭ ሊያደርጉት የሚችሉት የቀኑን ርዝመትና ማጠር ነው ማለት ነው
ለኛ ኦፍ ኮርስ ምንድነው ከመጡ በኋላ አሁን ላይሰንሱን ኢሹ ካረጉ ሬዚደንስ ቪዛቸውን ከወሰዱ በኋላ ፎር ኤግዛምፕል ከላይሰንስ ውስጥ ከሬዚደንስ ቪዛ እስከ ባንክ ካርድ ኦልሞስት 1 መንዝ ሊፈልግ ይችላል ማለት ነው። ነገር ግን እኛ ኤቭሪቲንግ ጨርሰን ከጠበቅናቸው within 3 days or 4 days አሻራ ከሰጡ በኋላ እነሱ መውጣት ይችላሉ። ኢቭን አይዲያቸውን አይጠብቁ። ኦኬ ሶ ባንክ አካውንታቸውንም አውትሳይድ ሆነው እንሰራላቸዋለን፣ ከፈለጉ ደግሞ ኢንሳይድ ሆነው እንሰራላቸዋለን ማለት ነው። ኦኬ አንድን ካምፓኒ አንድ ሰው ኦን ሲያደርገውና ፓርትነር ሲሆን ምንድነው ልዩነቱ? ሲንግል ኦነር ሲሆንና ፓርትነር ሲሆን ማለት ነው። ሲንግል ኦነር ስትሆኚ ላይክ 100% የድርጅቱ ባለቤት አንቺ ነሽ። ሶ ባንክም ስትከፍቺም ሲግኔቸር ስታደርጊም አንቺ ነሽ። ኤቭሪቲንግ አንቺ ነሽ። 100% ኦነር ነሽ ተካምፓኒው። ፓርትነር ካለሽ ግን ኢትስ ላይክ ሊሚትድ የሆነ ለሱ ፐርሰንቴጅ አለው። ፎር ኤግዛምፕል 50-50 ከሆነ 50-50። ኦኬ ባንክ ላይ አውቶራይዝድ የሚያደርገው ማን ነው? ሁለታችን ጆይንትሊ ነው ኦር ሴፓሬትሊ ነው? እነዛ ነገሮች አሉ። ሲግኔቸር ስታደርጊ ባንክ ላይ የተለያዩ ነገሮች ላይ ኤምፕሎይ ላይ ጆይንትሊ ነው። ሶ ሰከንድ ፓርትነርሽ ግዴታ እሱም እንደ ፐርሰንቴጁ ነው እሱ የሚያገኘው ፕሮፊቱም ደግሞ። ኦኬ ሶ አሁን ለምሳሌ ፓርትነር የፓርትነር ቪዛን ሲገዛ ሊጠነቀቅ የሚገባቸው ነገሮች ምንድን ነው? ያ ፓርትነር ቪዛን ሲገዛ ሊጠነቀቅ የሚገባው ምንድነው መሰለሽ? ላይክ መጀመሪያ ሲመጡ መነጋገር የሚኖርባቸው ባንክን በተመለከተ ስፔሻሊ የባንክ አካውንትን በተመለከተ ሎን ሲወስዱ ማነው ሳይን የሚያደርገው? ገባሽ? ጆይንትሊ ነው ኦር ሴፓሬትሊ ነው ስምምነታቸው? ሰከንድሊ ብዙ ጊዜ ላይሰንሱን ኢሹ ካደረጉ በኋላ አንደኛው ፐርሰን ከላይሰንሱ መውጣት ይፈልጋል። ብዙ ጊዜ የሚያጋጥመው እንደዛ ነው። ኦር ቢዝነሱ ላይ አይስማሙ ኦር ደግሞ የሚመጡበት ሁለቱ ዌይ የተለያየ ነው። አንደኛው ኤምፕሎይን ሊወስድ ኮታውን ሊወስድ፣ አንደኛው ደግሞ ቢዝነሱን ሴትአፕ ሊያደርግ ነው የሚመጣው። ሶ አፍተር ሰም ታይም ሚስ አንደርስታንዲንግ ይፈጠራል ሁለቱ መሀል ማለት ነው። እነዛን ነገሮች በደንብ ልብ ብለው ሊያዩ እንደሚገባ። ኢትስ ላይክ ቢዝነስሽን ከሆነ ቢዝነስሽን ፎሎ አድርገሽ መስራት እንዳለብሽ። ምክንያቱም አሁን ምንም ሚስሀፕ ቢያጋጥም የሆነ ነገር ቢያጋጥም ሁለቱም ነው ከሀገር መውጣት ማይችሉት። ኦፍ ኮርስ ካምፓኒውን በተመለከተ ፐርሰናል ቲንክሽን ነው። አሁን ብዙዎቹ ምን ያስባሉ መሰለሽ? ሁለት ፓርትነር ሆናል ላይሰንስ ከወሰድን በኋላ ቪዛ ኢሹ ካረግን በኋላ የኔስ ቤተሰብ የሱስ ቤተሰብ ይላል። ላይክ ዲፔንደንቶች ዋይፍ ላይክ ልጆች ምናምን ማለት ነው። እኔና አንቺ ፓርትነር ከሆነ ላይሰንስ ውስጥ ያለውን ነገር በተመለከተ ቢዝነሱን በተመለከተ የድርጅቱን ባንክ አካውንት በተመለከተ ኤቭሪቲንግ በተመለከተ ጆይንት ሁለታችን ነው የሚመለከተን። ነገር ግን ዲፔንደንቶችን የኔን ቤተሰብ በተመለከተ ሚስቴ ልጆችን በተመለከተ አንቺን አይመለከትሽም። እነሱ ዲፔንደንት ናቸው። ከላይሰንሱ ጋር ከቢዝነሱ ጋር አይገናኙ። እኔ ሬዚደንስ ቪዛ ስላለኝ ብቻ ለነሱ ስፖንሰር መሆን እችላለሁ ማለት ነው። ሶ አንቺም እንደዛው። ሶ ዲፔንደንቶች ላይሰንሱ ላይ ምንም አይነት አፌክት የሚያደርጋቸው ነገር የለም ማለት ነው። አሁን አንድ ሰው ፓርትነር ቪዛ መግዛት ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? ኢትስ ላይክ ፓርትነር ቪዛ የሚገዛው አብዛኛው ህብረተሰብ እንደነገርኩሽ ነው። አንደኛ ላይክ ለዶላር ፐርፐዝ የዚህን ሀገር መኖሪያ ፍቃድ የሚፈልጉ ሰዎች ነበሩ በፊት ላይ የሚገዙት። ሰከንድሊ ቢዝነስ ሴታፕ የሚያደርጉ ሰዎች አንድ ላይ ሆነው ላይክ ለፓርትነር ሆነው የሚሰሩ ከሆነ ፎር ኤግዛምፕል ምን አለ መሰለሽ ቢዝነሱ ላይ ሁለታችንም የምንሰራ ከሆነ አንቺ ፓርትነር ሼር ካምፓኒ ማለት ነው። ላይክ ሁለታችንም ራን የምናደርግ ከሆነ ኢትስ ፋይን፣ በጣም አሪፍ ነው፣ አድቫንቴጅ አለው ሁለታችን የምንሰራ ከሆነ ቢዝነሳችንን ማለት ነው። ነገር ግን አንዳችን የምንሰራበት ከሆነ ሰከንድ ፓርትነሩ መግባቱ ምንም ፋይዳ የለውም። ባይገባ ነው የሚመረጠው። አፌክት ያደርገዋል። አብዛኛው ሰው አሁን እንደምንመለከተው ፓርትነር ቪዛን የሚመርጠው የዲፔንደንት ኦፕሽን ስላለው፣ በተለይ ፋሚሊዎቹን ይዞ የሚኖር ከሆነ እንደፈለገ ተንቀሳቅሰው ለመስራት ይሄ የባንክ ኢሹ ለማድረግ እነሱን ይመርጡታል። ስለዚህ አሁን አንድ ሰው ቢዝነስ የማይሰራበት ከሆነ ከፓርትነር ቪዛ ውጪ ሌላ ያለው አማራጭ ምንድን ነው? ወይስ ደግሞ ሲንግል ኦነር ሆኖ ማውጣት ይሻላል? የትኛው ይሻላል? ትከሚልኝ ይቅርታ። ላይክ አሁን ለምሳሌ አብዛኛው ሰው የሚመርጠው የፓርትነር ቪዛን ራሱን እና ቤተሰቦቹን ስፖንሰር አድርጎ ለመኖር እንደዚሁም ደግሞ ይሄ የባንክ ያለውን ነገር ለመጠቀም ነው አብዛኛው ሰው ፓርትነር ቪዛን የሚመርጠው ማለት ነው። አሁን ፓርትነር ቪዛ ደግሞ እያየነው እንዳለ ነው በጣም ተያይዞ የሚመጣ ችግር አለው። አንደኛው ሰው የሚጠቀምበትና አንደኛው ሰው ደግሞ በስሩ የሰራተኞችን ቪዛ ኢሹ አድርጎ ባንኩን እያንቀሳቀሰ ወይ ደግሞ ኢሌጋል ነገር የሚሰራበት ከሆነ ይሄኛው ሰው የቢዝነስ ውስጥ ባይኖርም አስሎንጋስ ትሬድ ላይሰንሱ ላይ ስሙ ከተጠቀሰ ድረስ አፌክት ያደርገዋል። ሶ እነዚህ ነገሮች እንዳይነኩት ሌላኛው አማራጭ አለው ወይ? ላይክ እንደ ፓርትነር ቪዛ አይነት የሆነ የራሱን ፋሚሊ ስፖንሰር ማድረግ የሚችልበት ሌላው ያለ? ኦፍ ኮርስ አለ።
ምን አለ መሰለሽ አሁን ፓርትነር ቪዛን በፊት የሚወስዱ ሰዎች እንደነገርኩሽ በነገራችን ላይ ሁለት አይነት ፓርትነር ቪዛ ነው ያለው። ኤልኤልሲ ካምፓኒ ላይ ለምሳሌ ቢዝነስ ሴታፕ አድርጎ ላይክ ትሬዲንግ ላይ ኦር ሰርቪስ ላይ ምንም ካምፓኒ ክሬት አድርጎ የሚሰሩ ሰዎች ኢቭን ፓርትነር ቢሆኑ ቢዝነስ ራን እያደረገ ነው። ሰው ምንም አፌክት አያደርጋቸውም። ሰከንድሊ ደግሞ ላይክ ፕሮጀክት ማኔጅመንት ሰርቪሶች ምናምን የሚባሉ ላይሰንሶች አሉ። ላይክ ፓርትነር ቪዛ ለመሸጥ ብቻ የሚወጡ ላይሰንሶች እነዛ ናቸው አፌክት የሚያደርጓቸው። ምክንያቱም አንቺ የምትመጪው ለቪዛ ፐርፐዝ ነው፣ ያኛውም ሰከንድ ፓርትነር የሚመጣው ለቪዛ ፐርፐዝ ነው። አታውቂውም እሱም አያውቅሽም። ሰው ሁለታችሁም እኛ ጋር ነው የምትመጡት። እኛ ስራችን ምንድነው ኢሹ ማድረግ ነው። እኛ የምንሰጠው ምንድነው ሰርቪስ ነው። ስለዚህ አንቺም እሱም ከመጣ እናስረዳቸዋለን፣ ከዛ ሰርቪሱን እንሰጣቸዋለን ማለት ነው። ጆይንት አድርገን ሁለታችሁም ላይሰንሱን እሱ ሲግኔቸር አሁን ምን ሆነ መሰለሽ መንግስት ላይሰንስ በፊት አሁን ፕሮጀክት ማኔጅመንት ላይክ መከንሰል ትችያለሽ ባይ ኤኒ ሚንስ ኮርት ሄደሽ ሳይን አድርገሽ መከንሰል ነው። አሁን ግን ሊኩዴሽኑን ከኤስ ከዜድ ሙሉ ፕሮሰሱ መጨረስ አለብሽ። አድርጎሽ ሌላ ቪዛ ኢሹ ማድረጋችን ሊኩዴሽኑን ማለት ላይሰንሱ ሙሉ ካንስሌሽኑን እንደ በፊቱ ሳይሆን መንግስት ከኤስ ከዜድ መጨረስ አለብሽ ብሏል። ሰርቲፊኬቱ ሲገኝ ድረስ አዘርዋይስ ባን ያደርግበታል ኤስታብሊሽመንት ካርዱ ላይ ባን ያደርግበትና በዛ ባን መሰረት መውጣታችን። ስለዚህ ያ ሰው ሌላ ቪዛ ኢሹ ሊደረግለት አይችልም። ሙሉ ሊኩዴሽን መኖር አለበት። ሊኩዴሽን ደግሞ ኮስቲ ነው። አሁን ላይ ገቨርንመንት ኮስቱ ሀይ ነው። ቢኮዝ በፊት የተለመደው በ500 በ1000 ብር ቪዛውን ካንስል አድርጎ ላይሰንሱን ቶት መሄድ ነው። ስፖንሰር አስ ኤጀንት ወር አስ ፓርትነር አለ እዛ ላይሰንስ ውስጥ። ያ ነገር አሁን ላይ ቆሟል። መንግስትም ማስጠንቀቂያ ሰጥቶበታል። ላይክ ቢዝነስ ሴታፕ ካላደረገ ኢሌጋል ነው ካምፓኒው በቃ ብሏል። ኢሌጋል ነው ቢዝነስ ሴታፕ ካላደረገ፣ ሎኬሽን ከሌለው፣ የ6 ወር ባንክ ስቴትመንት ከሌለው ኢሌጋል ነው የሚለው። ሰው አሁን አስ ኦፕሽን ሰው እየወሰደ ምንድን ያለው መሰልሽ ኢምፕሎይመንት ቪዛ። ኢምፕሎይመንት ቪዛ ደግሞ ሊስትድ የሆነ ካምፓኒ መሆን አለበት ሰው ሲወስድ። አብዛኛው ህብረተሰብ ምን አለ መሰለሽ ኮስቱ ላይ ነው ፎከስ የሚያደርገው። ኮስቱ ሳይሆን ከኮስቱ በላይ ሊያስጨንቅሽ የሚገባው አብሮት የሚመጡ ተያያዥ ችግሮች ናቸው። ብዙ ጊዜ ይመጣና ላይክ ፓኪስታኒዎች አሉ በ6,000 ያገኝቻል ይልሻል። ያ በ6,000 ይሸጥላታል። ቢኮዝ አፍተር 1 year ላይሰንሱ ሪኒው ያደረገው ያ አፌክት የሚያደርገው ኤምፕሎዮቹን ነው። እሱ ሰርቪሱን ወስዷል ባይ ኤኒ ሚንስ። ሶ ካምፓኒውን ይዘጋዋል፣ ሎኬሽኑን ይቀይረዋል። ሶ አፌክት የሚያደርገው ማለት ነው ኤምፕሎዩን ነው። ብዙ እና ፎከስ ማድረግ ኢቭን ሊስትድ ካምፓኒ ውስጥ ሊስትድ ካምፓኒ ምንድነው ይልሻል። ሊስትድ ካምፓኒ ኢቭን ሸጪ በጣም ሪስኪ ነው ለኛ ለምንሸጠው ሰዎች ራሱ። ምክንያቱም ባንክ ሎን ከወሰደ መኪና ልውሰድ ይልሻል፣ ሎን በጣም ከባድ ነው። ነገር ግን በኢምፕሎይመንት ቪዛ ስን ሊስትድ ካምፓኒ ከሆኑ ቤተሰቦቻቸውን በደንብ ስፖንሰር መሆን ይችላሉ። እንደውም በፓርትነር ቪዛ ፋሚሊሽን ዲፔንደንትሽን ስፖንሰር ስትሆኚ ለእያንዳንዱ 3,000 ድርሃም ዲፖዚት አለው። ለባለቤትሽ ልጆች ካሉች ደግሞ በእያንዳንዳቸው ልጆች 3,000 ድርሃም ዲፖዚት አለው መንግስት ጋር። እናትና አባት ከሆኑ ደግሞ 5,000 ብር ማለት ነው፣ ድርሃም ማለት ነው። ኤምፕሎይ ሲሆንስ? ኤምፕሎይ ሲሆን ምንም አይነት ዲፖዚት የለውም። ግን ክራይቴሪያ ያለው ላይክ ሳላሪሽ 4,000 ና ከዛ በላይ መሆን አለበት ስፖንሰር ለመሆን ፋሚሊሽን። ሶ ኢምፕሎይመንት በጣም ኢዚ ነው። ምንም አይነት ዲፖዚት የምታደርጊው ገንዘብ የለም ለዲፔንዳንቶች ስፖንሰር ስትሆኚ። ነገር ግን እንዳልኩሽ ሊስትድ ካምፓኒ መሆን አለበት። ምክንያቱም ከይዘሽ የምትሄጂው ፋሚሊሽን ዲፔንዳንት ነው። ሶ በጣም ኢትስ ሪስኪ ነው። ዲፔንዳንት ሲኖሩሽ ደግሞ ምንም አይነት ችግር ቢያጋጥምና ለምሳሌ ስፖንሰር የሆነው አባት ከሆነ አባት ላይ ትንሽ ነገር ችግር ቢያጋጥም ሙሉ ፋሚሊው ነው። አባት ላይ ሳይሆን ምን አለ መሰልሽ አባት አሁን ለምሳሌ ሌበር ካርዱ ኤክስፓየርድ ካረገ ብዙ ጊዜ ሌበር ካርዳቸው ኤክስፓየርድ ያረጋል እና ያውቁትም ኢቭን ክላስ ውሰዱን ውስጥያቸው ፎከስ አያረጉም። አብዛኛው ህብረተሰብ ፎከስ አያረግም። ክላስ ውሰድ ኦር አይነግረውም። የሚያመጣው ስፔሻሊ በደላላ የሚመጡ ከሆነ በፒያሮ የሚመጡ ከሆነ አያውቁትም። ክላስ ታዩ ነው የሚልሽ ላይክ እሱ ሰርቪሱን ይወስዳል። ያ ሰውዬ አንቺ እንደሰራሽለት ነው የሚያውቀው። ሂዶ ነው በማን እንደመጣ ለማን መናገር እንዳለብሽ ፎሎ አፕ የሚያደርገው እሱን ማን እንደሆነ አያውቅም። ሰው የሚያስበው አንቺ ነሽ ሰራሽልኝ፣ አንቺ ነሽ ሪስፖንሲብል ብሎ ነው የሚያስበው። ኢቭን አድሬሱ የለንም እኛ ኮንታክቱ አይኖረንም ቢኮዝ የመጣው ትሩ ዳት ፐርሰን ነው። ስለዚህ እኛ የኛ ደላ ላይክ ለኛ አቅራቢ ነው ያ ሰውዬ ከክላይንት ሰው እኛ ለሱ ብቻ ነው አፕዴት ማድረግ የምንችለው። የኛ ኮሚኒኬሽን ከዛ ሰውዬ ጋር ብቻ ነው። ሰምቲንግ ሀፕን ሲያደርግ ዳይሬክትሊ መጥቶ ካንስሉኝ። የኛ ስራ እንደነገርኩሽ ሰርቪስ ነው ብዬሻለሁ። ሶ ሰከንድሊ ኢምፕሎዩ ለምሳሌ ካምፓኒው ብሎክ ከሆነ WPS ደሞዝ ካልገባ ብሎክ ከሆነ ነገ አፌክት ያደርገዋል ዲፔንዳንቶቹ ቪዛ ሲሰራ። ሌበር ካርዱ ኤክስፓየርድ ካረገ የተለያዩ ነገሮች ነገ ኢንሹራንስ ሊፈልግ ይችላል ለፋሚሊው። በጣም ብዙ ነገር ነው ተያይዘው የሚመጣው። ሶ ሊስትድ መሆኑ ለዚህ ይመረጣል ማለት ነው።
ሊስትድ ሲሆን ደሞዙ ማስገባት ማስወጣት ሊኖርበት ይችላል። ላይክ ፎሎ አፕ ማድረግ ይኖርበታል። ሄዶ አንዳንዴ ማየት ይኖርበታል። የተለያዩ ክራይቴሪያዎች አሉ የሚቀመጡ። ሲግኔቸር ማድረግ ይኖርበታል። ደሞዝ እንደማይጠይቅ ወደፊት ሌበር ሄዶ ኮምፕሌን እንደማያደርግ በጣም ብዙ ነገሮች አሉ ክራይቴሪያዎች። እነዛን ሳይን ማድረግ መቻል አለበት። ያን ሳይን ማድረጉ እሱን ላይክ ይጠቅመዋል እንጂ አይጎዳውም። ኢትስ ሊስትድ ካምፓኒ ነው። አትሊስት ራን ያደረገ ካምፓኒ ነው። ሊዘጋ አይችልም ባይ ኤኒ ሚንስ። ኤቭሪ ይር ይታደሳል። ኮስቲ ነው አልኩሽ፣ ይጨምራል ዋጋው ከሌሎቹ። ሄዶ እኔ ፉድ ስታፍ ትሬኒንግ ነው ለምሳሌ ሊስትድ ካምፓኒ ነው። ካምፓኒ ያለኝ ስላልኩሽ ብቻ ካምፓኒ ያለኝ አይደለም። ላይሰንሱ ሊኖር ይችላል። ፉድ ስታፍ ትሬኒንግም ሊሆን ይችላል። ጀነራል ትሬኒንግም ሊሆን ይችላል። ግን ሎኬሽን አለኝ ወይ? እየሰራሁበት ነው ወይ? ኤምፕሎዮች አሉኝ ወይ? ማየት መቻል አለብሽ ያን ነገር። ገባሽ? አሁን ብዙ ሰው ሊስትድ ካምፓኒ ነው የሱ ይልሻል። ሊስትድ አይደለም። ሎኬሽን የለውም። ላይሰንስ አለው። ኢትስ ላይክ ፍሌክስ ዴስክ ይወስዳል ላይሰንስ ኢጃሪ ደን ኢትስ ኖት ሊስትድ። ምክንያቱም ሎኬሽን የለውም እንዳልኩሽ ነው። ራን የሚያደርግ ካምፓኒ ከሆነ ፎር ኤግዛምፕል በእኔ በድርጅት የስራውን በሰራላቸው የኔ ድርጅት እየሰራ ነው፣ ሊዘጋ አይችልም። ኤቭሪ ይር ላይሰንስ የማደስ ይኖርብኛል። ሶ ኮስት ሳረጋቸውም ደግሞ ማደሻዬንም ጭምር ነው። ቢኮዝ አንድ ካምፓኒ ፕሮፊት ለማግኘት እስከከፈተ ድረስ ከራሱ ሊያድሰው አይችልም ላይሰንሱ። ሰከንድ ይር የሚያድስበትን በእያንዳንዱ ኤምፕሎይ ለምሳሌ ኢጃሪ ይጠይቃል፣ ኤምፕሎይ ኢጃሪ ይጠይቃል። ሶ ያን ኮስት ከኪሱ መምራት አይኖርበትም። ስለዚህ ሊትል ኤክስፐንሲቭ ነው ማለት ነው። ኦኬ አሁን እንግዲህ ባሳለፍነው አመት ከምህረት አዋጁ ጋር ተያይዞ አብዛኛው ማህበረሰብ ራሱን ህጋዊ አድርጓል። የተለያዩ አይነት ቪዛዎችን ኦልሬዲ ገዝቷል። ስለዚህ የገዙትን ቪዛ አሁን ሊስትድ የሆነ ካምፓኒ እንደሆነ ራን የሚያደርግ ካምፓኒ እንደሆነ አሁን ያንን ነገር ቼክ ማድረጉ ኦልሬዲ አልፏል። ግን አሁን ያንን ነገር እንዴት ቼክ ማድረግ ይችላሉ? ምን ላይ እርግጠኛ መሆን ይችላሉ? ኢቨን ጉግል ማፕ ላይም ቼክ ማድረግ ይችላል ሎኬሽን ካለው። ሰከንድሊ ደግሞ ከኦነሮቹ ጋር ብዙ ጊዜ በካምፓኒ ስመጪ ፎር ኤግዛምፕል ስትነግሩ ኢቭን ፎከስ አያደርግም ነው ምንሽ ቪዛው ማግኘቱ ላይ ነው። አምነስቲ ታይም ላይ እኛ አቁመን ነበረ ኢምፕሎይመንት ቪዛ ኢሹ አናደርግም ነበረ። ሪዝኑ የነበረው ምንድነው? መንግስት ፎሎ አፕ እያደረገ ነበረ። በጣም ትልቅ ፍተሻ ነበረ። ሰከንድሊ ደግሞ መንግስት ማስጠንቀቂያ አዲስ አውጥቶ ነበረ። ሶ ላይሰንስ ኢሹ አድርገሽ ቪዛ መሸጡ በዛ ሰዓት አይታይም ነበረ። ምክንያቱም እነሱን አፌክት ያደርጋቸዋል። የሚገዙሽን ሰዎች አፌክት ያደርጋቸዋል። ሶ ነገ አፌክት እንደሚያደርጋቸው እያወቅሽ ዛሬ ከሸት ያው ህሊናሽም አይ ዶንት ቲንክ ሶ የሚቀበለው አይመስለኝም። አይ ሰው አሁን የገዛውን ኤምፕሎይመንት ቪዛ ነው በእርግጠኝነት አብዛኛው ሰው የገዛው። ተነግሯቸው ነበር ኦን ዳት ታይም ኢቨን ስንሰራ ነበር ማርኬቲንግኛ ራሱ እና ምንድነው ስፔሻሊ ሰው ቤት የሚሰሩ ሰዎች ላይክ የሃውስ ሜዶች ማለት ነው እንዳይወስዱ በጣም ሳስጠነቅቅ ነበር እኔ በበኩሌ። ምክንያቱም አሰሪዎቻቸው ቪዛ ኢሹ ካረጉላቸው ዋይናት ለምነው ገንዘባቸውን ስፔንድ የሚያደርጉት ሰከንድ ላይ ያስጠይቃቸዋል። አሰሪዎችም አሁን ላይ በውጪ ቪዛ እየቀጠሩ አይደለም። ለነሱም ላይክ አዲስ እንትን ህግ ስለወጣ ማለት ነው። ሶ በጣም ከባድ ነበረ። ሊስትድ ካምፓኒ አይደለም እውነት ለመናገር አይደለም። ምክንያቱም እኛ በጣም ብዙ ላይሰንስ እንሸጥ ነበር በዛ ሰዓት፣ በጣም ብዙ ላይሰንስ ማለት ነው። የተለያዩ ትሬዲንጎች፣ የተለያዩ ሰርቪሶች፣ ክሊኒንግ ሰርቪስ፣ የተለያዩ ሰርቪሶች አልኩሽ። በጣም ብዙ ላይሰንስ፣ በጣም ቢዚ ነበርን። አብዛኛው ሰው የዛኔ በቃ ፐርፐዝሊ ቪዛ ለመሸጥ ብሎ የዛኔ ትሬድ ላይሰንስ ኢሹ ያደረገ ብዙ ሰው አለ እና ቪዛም የገዛ ብዙ ሰው አለ። አሁን ግን ኦልሬዲ ቪዛውን ገዝቶት እየኖረ ነው አይደለ? ስለዚህ ምን ነገሮችን ቢጠነቀቅ አሪፍ ነው? ለምሳሌ አሁን የካምፓኒውን ሎኬሽን ማወቅ ብለሻል፣ ቢያውቁት ጥሩ ነው። ሌላ ምን ነገሮች አሉ እነሱን ሊጠቅሙ የሚችሉ? አንደኛ ስፔሻሊ ስፖንሰራቸውን ስሙን እና ደግሞ ምን አለ መሰለሽ ላይክ ሌበር ኮንትራክት ከተሰጣቸው ሌበር ኮንትራክታቸውን ፕሪንት አድርገው ማስቀመጥ ከቻሉ ቢያስቀምጡት፣ አዘርዋይስ ደግሞ በደንብ ቢያነቡት አይዲያቸው ላይ ለምሳሌ የካምፓኒውን ስም ማያቅሰው አለ ምን ካምፓኒው ሰርቪሳው ኢሹ እንደተደረገ ዳይሬክትሊ ዶክስ ቤ ኦር ኢሴች መጣና ኢሴች ኦር ዶክስ ቤ ነው ካምፓኒው እና ዶክስ ቤ ነው የተሰራልኝ ይልሻል። አይዲው ጀርባ ላይ እንዳለ አያውቅም። ዶክስ ቤ ውስጥ በጣም ብዙ ካምፓኒዎች አሉ ቪዛ የሚሸጥባቸው። ስለዚህ ከዶክስ ቤ ውስጥ ከነዛ ስር አንዱ ካምፓኒ ስር ነው ቪዛ የተሸጠው። ሰው አይዲያቸውን በደንብ ማንበብ አለባቸው። ሌበር ኮንትራክታቸው ላይ ማንበብ አለባቸው በደንብ። 6 አመትና 7 አመት የኖረ ሰው መጥቶ ኢትዮጵያ ላይክ ስፔሊንጉ ልክ አይደለም ይልሻል። that's like long time የነበረ ነገር ነው። የዚህ ሀገር ስፔሊንግ አጻጻፍ እንደዛ ነው እና አያዩትም በደንብ ልጅ ፈልጌ ነው። ሌበር ኮንትራክታቸው ላይ ደሞዛቸው ስንት እንደሆነ አያውቁም። ፖዚሽናቸው ፕሮፌሽናቸውን አያዩትም በደንብ ልብ ብሎ ላይ ይገባል። ስፖንሰራቸውን፣ ስሙን፣ ስልክ ቁጥሩን። ስለዚህ ሌላ ቦታ መሄድ አይጠበቅባቸውም። ዳይሬክትሊ ከዛ ላይ መረጃ ማግኘት ይችላሉ ማለት ነው።
ያ ስለዚህ ያው በዚሁ አጋጣሚ ማስተላለፍ የምፈልገው ነገር እኔም ቪዛ ከገዛም በኋላ በተለይ አሁን አብዛኛው ህጋዊ ራሱን ህጋዊ ያደረገ ሰው ድንገት እንኳን ፖሊስ የሚይዘው ቢይዘውና አይዲ ስላለው ብቻ ይድናል ማለት አይደለም። የሚጠይቃቸው ጥያቄዎች አሉ። የት ነው የምትሰራው? መስሪያ ቤትህ የት ነው? ያሰሪ ስማን ነው? እነዚህ ነገሮችን ብዙ ጊዜ ልብ ማለላቸው እና ማናቸው ኤምፕሎዮቹ ምንድነው ስራቸው ነው አይዲ ስላለን እንተርፋለን ማለት አይደለም። በጣም ብዙ ዲፖርት ተደርጓል በዚህ ሪዝን ማለት ነው። እኮ ያየናቸው ነገሮች ስላሉ ብዙ ሰው ይሄንን ነገር ልብ አይልም። አይዲ መኖሩን ብቻ ነው የሚያየው። እነሱን እንድናነሳ ብዬ ነበረ። ከቢዝነስ ሴታፑ ጋም ያልጠቀስ ነውና የሆነ ሰው ቢዝነስ ሴት ማድረግ ቢፈልግ ይጠቅመዋል የምትየው ነገር ካለ በዚሁ ብትነግሪን። ሌላው ደግሞ ምንድነው መሰለኝ ሰከንድሊ ቢዝነስ ሴታፕ ማድረግ የሚፈልጉ ሰዎች ላይክ የሚወስዱት የትሬድ ላይሰንስ አይነት ላይክ ሜንላንድ ነው ፍሪ ዞን ነው የሚለውን ነገርም ሂንቱ የላቸውም አብዛኛው ህብረተሰብ እና ሜንላንድ ፍሪ ዞን የሚለውን ነገር በደንብ ይለዩ። ሰከንድሊ ምን አለ መሰለኝ ሰርቪስ ስትፈልጊ በእኒ ፊልድ ብቻ ሳይሆን በኤኒ ፊልድ ሰርቪስ ስትፈልጊ ላይክ የሆነ ነገር ፕሮሰስ ማድረግ ስትፈልጊ የሆነ ሀገር ላይ ሄደሽ ገንዘብሽን ስፔንድ ስታደርጊ መረዳት መቻል አለብሽ ነገሮችን በደንብ መረዳት ስልሽ ፎር ኤግዛምፕል ላይሰንስ የወሰደ ሰው አሁን ላይ ላይሰንስ ወስጃለሁ ብሎ መቀመጥ አይችልም። ኢቭን ፓርትነር ቪዛ ኢሹ ማድረግ አቁሟል መንግስት ከሰማሽ። ለምንድነው ያቆመው? አፍተር 6 መንዝ ነው ሰከንድ ፓርትነር ቪዛ የሚያገኘው አሁን ላይ። ፈርስት ሁለት ፓርትነር ናችሁ ላይሰንሱ ኢሹ ይደረጋል አብራችሁ፣ ግን አንደኛው ሰው ብቻ ነው ቪዛ የሚያገኘው ፓርትነር። ሰከንድ ፓርትነሩ አፍተር 6 መንዝ ነው። የ6 መንዝ የካምፓኒ ባንክ ስቴትመንቱን ሲያቀርብ ነው ኦኬ ሁለተኛው ሰው የሚያገኘው። እስከዛ ድረስ በኢምፕሎይመንት ቪዛ አዘርዋይስ በቪዚት ቪዛ ነው የሚቆየው ማለት ነው። እንደዛ አይነት ነገሮች አሉ። እና ደግሞ ምንድነው ባንክ አካውንት ክሬት ማድረግ መቻል አለባቸው ግዴታ ነው። የድርጅት ባንክ አካውንት መክፈት አለባቸው። ኮርፖሬት ታክስ ሬጂስተር ማድረግ አለባቸው። ሰብሚት ማድረግ አለባቸው ላይክ ወቅቱን ጠብቀው ማለት ነው። ፋይን እንዳይመጣባቸው ፋይን ያለባቸው ሰዎች ፋይናቸውን መክፈል መቻል አለባቸው። ኦር ዌቭ ኦፍ ማስደረግ መቻል አለባቸው ፔናልቲው ማለት ነው። ሶ እንደዚህ አይነት ነገር ተያያዥነት ነገሮች ስላሉ ብዙዎቹ ሚሎሽ ምንድነው ኢንፎርሜሽን የለንም ዊ ዶንት ኖ ሀበሻ እንደዚህ እንደሚሰራ ምናምን ነው ሚሎሽ። ሶ የሚያውቁት ቋንቋ ጋር ወይ የሚያውቁት ሰው ጋር ሄደው ላይክ ኢሹ ቢያስደርጉ ሞሮፍ የተሻለ ነው። ኦኬ ሜንላንድና ፍሪዞን ቪዛ ወይም ደግሞ ምንድነው ሜንላንድና ላይሰንስ የሜንላንድ ሲሆንና የፍሪዞን ላይሰንስ ሲሆን ምንድነው ልዩነቱ? ላይክ ሜንላንድ ላይ ላይሰንስ ኢሹ ስታደርጊ የራስሽን ካምፓኒ ላይክ ሾፕ ከፍተሽ ትሰራለሽ ማለት ነው። ፍሪዞን ሲሆን ግን ፍሪዞን ይገባል ፕሮዳክቱ ከሆነ ሀገር ይመጣል ፍሪዞን ይገባል ከዛ ወደ መሄድበት ሀገር ይሄዳል ማለት ነው። አዘርዋይስ ታክስ ከፍለሽ ነው ወደዚያ ወጥተሽ ምትሸጪው። ገዢ ካገኘሽ ታክስ 9% ከፍለሽ ነው ወጥተሽ ምትሸጪው ማለት ነው። ኦኬ ሁሉም ኤሚሬቶች ሎኬሽን እዚህ ሊኖርሽ አይችልም። ሁሉም ኤሚሬቶች ፍሪዞን አላቸው። ፍሪዞን አላቸው። ኦኬ ስለዚህ ብዙ ፍሪዞን አለ። ዱባይ ራሱ 2 ፍሪዞን አለ። ዱባይ 2 አለ። ሻርጃም ፍሪዞን አለው። ሸምስ ፍሪዞን አለ። በጣም ብዙ ፍሪዞን ነው ያለው። ሶ የተለያየ እንደ ኢቭን እንደ ፍሪዞኑ ለምሳሌ ብዙዎቹ ኮፊ ትሬዲንግ የሚሰሩ ሰዎች ኢቭዛ ፍሪዞን ይመርጡታል። ኦኬ ላይክ ትልቅ ፍሪዞንም አለ። በጣም ብዙ ፍሪዞን ነው ያለው። ኢትስ ዲፔንድስ ኦን ነው ያልጠቀስ ነው እስኪ ነገር ካለና እና ፍሪዞን ላይ ደግሞ ምን አለ መሰለሽ ብዙ ጊዜ ቪዛ ኢሹ ስታደርጊ ሴኩሪቲ አፕሩቫል ይፈልጋል እና የተለያዩ ዶክመንቶች ፍሪዞን ኢትስ ኦንላይን ሲስተም ነው። ኦኬ ዶን ኦንላይን ነው። ሶ አንዳንዴ ላይክ ኤግዛክት ታይሙን የዚህን ያህል ጊዜ ይፈጃል ላይሰንሱን ኢቭን ማልታችን ዊ ዶንት አፍተር ሰም ታይም ሴኩሪቲ ኢሹ ብሎ ቪዛውን ሊከነስለው ይችላል፣ ሪጀክት ሊያደርገው ይችላል። ኦኬ ሶ ሰምቲንግ ሀፕን አደረገ ሊሆን ይችላል ላይሰንሱ ኢሹ ከሆነ በኋላ። ሶ ያንን ነገርም ሰው በደንብ ሊያውቅ ይገባል። እሺ ጃዝሚንዬ በጣም አመሰግናለሁ። አይ ቲንክ ወደ 1 ሰዓት አወራን መሰለኝ። በዚህ መሀል ግን ምናልባት የረሳነው ነገር ካለ ለሰው ይጠቅማል ብለሽ የምታስቢው ነገር ካለ ላይሰንሱንም ተመልክቶ ሊሆን ይችላል፣ በቪዛ ጉዳይም ሊሆን ይችላል ማለት የምትፈልገው ካለ እድሉን እስጥሽ። እሺ ላይክ ላይሰንሱን አስመልክቶ እንደነገርኩሽ ነው ቢዝነስ ሴታፕ ማድረግ የሚፈልግ ሰው ላይክ ሜንቲንጎችን ማወቅ መቻል አለበት። እነዛን ካደረገ ቢዝነስ ሴታፕ አድርጎ ፕሮፊት ማያገኝበት ምንም አይነት ሪዝን የለም። ፎር ኤግዛምፕል ሰሞኑን ካይሽ አንድ ማስታወቂያ ተሰርቶ ነበር በእኛ ድርጅት በዶክስ ቤይ ማለት ነው። ሶ የሰራችው ማስታወቂያ ምንድን ነበረ? አንድ ሰው 150 ሺህ ብር ኖሮት ወደዚህ መጥቶ 5,000 ድርሃም ሆኖ የሁለቱም ቫልዩ
የብርና የድርሃምን ቫልዩ ማለት ነው። ላይክ በብር 150 ሺህ ብር ሆኖ እዚህ ደግሞ በድርሃም 5 ሺህ ድርሃም ሆኖ በ5 ሺህ ድርሃም ኢንቨስት አድርገሽ የምታገኙ ፕሮፊት እና በ150 ሺህ ብር ኢንቨስት አድርገሽ የምታገኙ ፕሮፊት ላይክ ሴም አማውንት ነው በባንክ ራይት ማለት ነው። ሶ 5 ሺህ ድርሃሙ በድርሃም ነው ኢንካምሽ ላይክ ፕሮፊትሽ ማለት ነው። 150 ሺህ ብር ደግሞ በብር ነው። እነዛ ልዩነቶች ማስታወቂያ ይሰራ ነበረ። ሶ ቢዝነሱን ካወቅሽ በደንብ ፕሮፊታብል ትሆኛለሽ። ቢዝነስ አፕ ኤንድ ዳውን ነው፣ ድፍረት ይጠይቃል እና አብዛኛው ህብረተሰብ ደግሞ ኢንቨስት ቢያደርግ ብዬ ነው ማስበው። ስፔሻሊ ኢምፕሎይ የሆነ ሰው ደፍሮ በሚሰራበት ፊልድ ደፍሮ መሞከር መቻል አለበት የራሱን የሆነ ቢዝነስ ሴታፕ ለማድረግ። ኤክስፒሪየንስ ካለሽ የሆነ ቢዝነስ ላይ ለምሳሌ ተቀጥረሽ ምሳሌ ከሆነ እዛ ፊልድ ላይ ከሆነ ጊዜ በኋላ የራስሽ የሆነ ካምፓኒ ሊኖርሽ ይገባል። ግዴታ ቢግ ካምፓኒ መሆን አይጠበቅበትም። ስለዛ ፕሮዳክት ናውሌጁ ካለሽ ያን ፕሮዳክት አንቺ ማቅረብ ማችበት ምንም አይነት ወይ የለም። ሶ ብዙዎቹ ኢምፕሎይዎች ያው ኢንቨስተር ቢሆኑ ብዬ ነው ማስበው። ቀላል ነው ወደ ኢንቨስተርነት መቀየር፣ የራስን ቢዝነስ ሴት ማድረግ ቀላል ነው። ያ በጣም ይዘ ነው እንዳልኩሽ ነው። ፕሮዳክትሽን ስለ ፕሮዳክትሽ በደንብ ማወቅ መቻል አለብሽ። ላይክ ማመን መቻል አለብሽ ምሰጪውን እና አብዛኛው ኢንቨስተር ደግሞ መጥቶ ምንድነው የሚሰራው መሰለሽ ላይክ ትሬዲንግ ብቻ ነው ዋይናት ሰርቪስ ማይሰጡት ለምንድነው ሌላ አይነት ቢዝነሶችን ማያዩት የሚለውም ነገር በደንብ ቢባልበት ደስ ይለኛል። ላይክ ከትሬዲንግ ውጪ የሆኑ ስራዎች ሰርቪስ ላይክ ሊሚትድ የሆነ ነገር አይደለም። ሁሌም አሁን ለምሳሌ ሀበሻ ባይመጣ ሌላው ዜጋኛ ጋር ሰርቪስ ፈልጎ ይመጣል። እያንዳንዱ ዜጋ ሰርቪስ ነው ይፈልጋል። ግዴታ መኖሪያ ፍቃድ ያስፈልገዋል። ግዴታ ቢዝነስ ሴታፕ ማድረግ ይፈልጋል። ኢቭን የሌበር ኢሹ ይኖራል። የኛ ስራ ደግሞ ትንሽ አይደለም እንደነገርኩሽ። ካምፓኒው ሙሉ ፎርሜሽን ነው የምንሰራው። የካምፓኒ ኢምፕሎይ ካለ በካምፓኒ ስር አንቺ ቢዝነስሽን ራን የምታደርጊው ሙሉ ስራሽን የካምፓኒሽ ለኛ መስጠት ትችያለሽ። አሴፕ ያደረው ማለት ነው። ኦኬ ይሁን እንዲ አሁን ታይፒንግ ሴንተር ወይ ሰርቪስ ሴንተር መክፈት ስትፈልጊ ሎካል ፓርትነር ግዴታ ነው? ኖ ሙሉ 100% ካምፓኒውን ኦን ማድረግ ትችያለሽ? ያ ኦፍ ኮርስ ሲንግል ኦነር ሆነሽ ትችያለሽ። ሎካል ግዴታ አይደለም፣ እሱ ቀርቷል። ባይሆን ምን አለ ላይክ ሌበር ኢምፕሎይ ላይ ነው እንደውም ኢምፕሎይ አሁን ላይ ኢሚራታይዜሽን የሚባል ህግ ወጥቷል። ላይክ 19 ኢምፕሎይ ይኖራል፣ 20ኛው ሎካል መሆን አለበት። ሶ እያንዳንዱ ካምፓኒ ላይክ ኢምፕሎይ ሃየር ሲያደርግ 19 ላይ ያቆማል። አብዛኛው ካየሽ 20ኛው ሎካል መሆን አለበት። የሎካሉን ደግሞ ስትሰሪው ኦልሞስት 19 ኢምፕሎዮቹን የሚሸጠውን ቪዛ ጥቅም በአንድ ያወጣዋል ማለት ነው። ሶ እንጂ 100% ኦነር መሆን ትችያለሽ። ኤኒ ቢዝነስ ሴታፕ ታደርጊ ነው እንግዲህ ኤኒ ቢዝነስ ሴታፕ ታደርጊ 100% ኦነር መሆን ትችያለሽ። በጣም ይዜ ነው። እሺ ጃዝሚን እንግዲህ ጠቃሚ መረጃዎችን እንደሰጠሽን ተስፋ አድርጋለሁ። እነሱም የሚጠቀሙበት ነገር እንዳገኙ ተስፋ አድርጋለሁ። ስለመጣሽ በጣም አመሰግናለሁ። ለዛሬ ከጃዝሚን ጋር የነበረን ቆይታ ይሄንን ይመስል ነበር። አብራችሁን ስለቆያችሁ በጣም አመሰግናለሁ። ቻው።